እስጢፎን አንተ ያግለው አንተ ሚውት ያዝበናት እሱ ሸታን ቢሆን ቆይቶ ማስረጃ በአማርኛ ነው አንቺ ቪዲዮ ሙሉ ተማገለችው አላህ ሁለት እጅ አለ የሚል በጆሮ ሰምቻለሁ። ዝም ብሎ ይችላልኛል እንደዚህ። እሺ ቀጥል አንተ ሚነኝ ምናምን ምንድነው ትለኝ? አንተ ሚውት ያዝ። እኔ የሆነ ጥያቄ አለኝ። እፎይን የሚጠይቅ ጥያቄ አለኝ። እሺ ደረስክ እንትኑ ላይ አላህ ላይ የትኛውን አቂዳ ነህ አንተ? ዋብያ ነህ? እኔ ሙስሊም ነኝ። ሙስሊም አላህ ሁለት እጅ ያለው ምትል ሙስሊም ነህ ወይንስ እንዴት? ማለት ለሊት 9 ሰዓት ይወርዳል ይወጣል ምትል ነህ? ቆይ እኔ አንተ ጥያቄ ልጠይቅ አንተ እኮ እሱን አስረዳኛ። አሁን ለታውርተናል ግን አንተ ጥያቄ ልጠይቅ ከመለስከኝ መለስክ ካልመለስክም እወጣለሁ። በዝናት እወጣለሁ ከአንተ ጋር እንትን እንደገለሙ ወጣ ሙስሊም የትኛው ሙስሊም ሆነ እፎይ አንተ አናግረው ብለኸኛል። ዝም በለን አናግረው ብለኸኛል። ፕሊስ አዳምጥ ቆይ አይደለም አንተ አትግባብን በመሃላችን። ፕሊስ አዳምጥ ምክንያቱም ትግባብን ምን አንከከከ ተነቃብህ በውስጥ ተነጋግረህ መጣ ድንጋይ ራሳቸው ስነስርዓት ይሄ እስልምና ውስጥ አለ ስነስርዓት። ቆይ እፎይ ባይጠይቅ መጥተው ነበር ተመልሶ አስገባዋለሁ። ተመልሰህ ትገባለህ። ምክንያቱም ቤቱ የኔ ነው። በውስጥ ተነጋግረህ ምናምን ስትል እኔን ኢንክሉድ እያደረግክ ነው። እኔን እያካተትከኝ ነው። ትንሽ አላህ ይፈራል እየሰደብክ ስለሆነ ማለት ነው። ተመልሰህ ላክ። ማውራት ትችላለህ። አቂዳው ላይ ማውራት ትችላለህ። መወያየት ትችላላችሁ። ምን አገባኝ እፎይ ይቅርታ ግን በመሀከል ገባው። እነሱ ሙስሊም ናቸው አይደለ? እነሱ ቢነጋገሩ አንተ ዝም ብትል ማለት ከምን ነገር አለ እንዴ? ምክንያቱም እኔን እያካተተኝ ነው። እሱን ነው ያናገረው። አንተ ዝም ብትል ዛሬ ትልቅ ሰው ነህ መቼም ያኔ ትልቅ በሃይማኖትም ትልቅ ዕልም ያዝክ። አዳምጪ እኔም ማካተት የለበትም። ራሱን ችሎ ማውራት ይችላል። ሙስሊም አይደለህም ብሎ እሱን መሞገት ይችላል። ድራማ እየሰራ ነው ምናምን ካለ ግን እኔን እያካተተ ነው። ከእሱ ጋር መወያየት እኮ ይችላሉ። አታውቅም ብሎ መሞገት። ቆይ አዳምጪ። እሱ አለለት አይደለ? ሀባሽ ነኝ እሱ ሱፊ ነኝ ብሎ መጥቷል አይደል? ሱፊ እንዳልሆነ መውግቶ ማስተማር መከራከር ይችላል እንጂ ድራማ ሰርተው ነው በውስጥ ስለሆነ ይኸው ተነቃበት እፎይ ምናምን ሙስሊሞች ማለት አይችልም ማለት ነው። ለሪካርድ ነው እናውቀዋለን እንጂ የሙስሊሞች የዋሃቢያዎችን ሪካርድ ስለምናውቃት ማለት ነው። ከዛ ውጭ ምን እሺ ማውራት ትችላለህ? ሰላም ብያለሁ። ሰላም ነሽ? ደህና ነኝ አልሐምዱሊላህ። ጥያቄ መጠየቅ ይቻላል? እኔ ሙስሊም ነኝ አልሐምዱሊላህ። ማለት እሱ ጉዳይ አይደለም። ማለቴ ያኔ ገሃነም ወይም ደግሞ ጀነት የሚያስገባኝ ነገር አይደለም። በገለጸልኝ መልኩ እረዳለሁኝ። በራሴ መፈላሰፍ አልችልም። ኦኬ እግሩን ገሃነም ውስጥ ይከታል ታምኛለሽ? ስለ እግሩ ምናምን አይደለም። እሱ በገለጸልኝ መልኩ እረዳለሁኝ አልኩ። ሙስሊም አንድ ነው። ኦኬ ከጎንሽ ያለው በሽር ደግሞ አንድ ነው ብላ ማውሩ ወጣው መፍታችሁ ነው። አሁን ሙስሊም አንድ ነው። ሙስሊም አንድ ነው ብዬ ነው የማምነው እኔ። ሙስሊም አንድ ነው ብለህ ታምናለህ? በሽር እህቴ ምን መሰለሽ እስልምና አንዲት ትክክል ነው። ማንም 5-6 ያለ አይደለም። ግን እስልምናንን እያሉ የእስልምና ስም ያጠፉ ግን 73 ማነው 72 ይመጣሉ ብሏል። አሁን ነው በዘመናችን በጣም ብዙ ፐርሰንቱ ደርሰናል። በጣም ብዙ እስላምንን በማለት ላይ በራሳቸው የሚፈላሰፉ ብዙ ነገሮችን በራሳቸው የራሳቸውን ትምህርት የሚያራምዱ ብዙ ሰዎች ይኖራሉ። ግን እስላም አንድ ነው፣ ክፍፍል የለውም ለማለት ፈልጌ ነው። ማለት ዋሃብያም ይባል አህባሽም ይባል ኢላም ነገር ይባል የሰዎች ስያሜ እንጂ አላህ Subhanahu Wa Ta'ala የሰጠን አንድ እምነት አለ። እሱም ኢስላም ብቻ ነው። የሰዎች ሁሉ የተፈጠሩበት እምነት ነው ብዬ ነው የማምነው። በእነዚህ በአምስት መሰረቶች ደግሞ ማንኛቸው ሙስሊሞች አይለያዩም። 5 የእስልምና መሰረቶች አሉ። ከ5 የእስልምና መሰረቶች በአንዳቸውም አንለያይም። ግን በምንድን ነው የሚለያዩት? በአቂዳቸው በአስተሳሰባቸው ነው። አዩ አንደኛው አካል አላህን ጣዖት ነው እያለ መዳን ይችላል ማለት ነው።
አይችልም። አላህን ጣዖት ነው ማለት አይችልም። ሲጀመር እንዴት አላህ አምላክ ነው ብሎ እንዴት ነው ጣዖት ነው የሚል? አንቺ የምታመልኪውን አምላክ ለምሳሌ አንቺ አላህ ብለሽ ባይምሮሽ የሳልሽውን በሽር ጣዖት ነው አልስልም። እኔ አላህ እንዴት ነው አይቻልማ። አምላክም በአሚር መሳል አይቻልም። ይሄ እኮ ኃጢአት ነው ራሱ። ሳልሽ ስልሽ የሆነ ምስል እንደዚህ መሳል ማለት ሳይሆን ቀኝ እጅ ሁለት ያለው እግሩን እንደዚህ የሚያደርገው ብለው የሚያምኑ ጣዖት ነው ባይምሯቸው እንደዛ ብለው የሳሉት ብለው ያምነው ከሳሉት። አዎ እንደዛ ብዬ አላምንም። ምክንያቱም አልስልም። እኔ ፈጣሪ እንደዚህ ነው ብዬ አልስልም። እኔ ስዕል ሳልሽ አላልኩም። እንደዛ ሳይሆን ነገር ግን አለው ብለው ክርስቲያን በምን ይለያለን? ምክንያቱም እናንተ ፎቶ ታደርጋላችሁ አይደለም? አምላክ ነው ብላችሁ ፎቶ ታደርጋላችሁ እና ማዳም ቆይ አንዴ አምላክም መሳል አይቻልም። በአሚሮዬ አሁን ለምሳሌ አምላክ ያለው ብዬ አልወጣኝም። እኔ እንደዚህ ስዕል ሳሉ እያልኩሽ አይደለም። ሁለት ቀኝ እጅ አለው አሉ አለው እኮ ከሌሊቱ 9 ሰዓት ይወርዳል የሚሉ እግሩና አላህ ገሃነም ላይ ይከታል የሚሉት ይሄ እንደዚህ ያለው ብለው የሚሉ ያልኩ ነው። አታምኝም አንቺ እንደዚህ ሰዋዊ የሆነ እንደዚህ ሰው ሁለት እጅ ኑሮት እግር ኑሮት ምናምን የሆነ ሰዋዊ የሆነ ፊዚካዊ አካል ኑሮት ምናምን ብዬ አላምንም። ቴንኪው በቃ አንቺና በሽር አንድ አይነት ናችሁ። ስለዚህ እኔ ጎኔ ነሽ ማለት ነው። አንቺ ከሱ ጎን ነሽ። ለምን አልገለጸልኝም? እንደዚህ በቃ የሆነ እንደዛ ብዬ ካመንኩኝ የሆነ ስዕል የሆነ ነገር አሚሮ ሊሳል ስለሚችል አላህ ራሱ በገለጸበት መልኩ እረዳለሁኝ። አምላክ አለ ብዬ አምናለሁኝ። ሳየው ብቻ ነው ስለዛ ነገር መናገር የምፈልገው መናገር የምችለው ማለት ነው። በቃ እኔ ጎንነሽ በቃ አላህ ደግሞ ለይሰ ከሚስሊ ሸይእን ብሏል። ምንም አልመስልም ብሏል። ኢማም አህመድ ደግሞ ብለው ላይ መሐመድ ሰወርተ ብባሊ ፈላሁ ላይሽቡ ዛሊክ ብሏል። የሆነ ሰው አእምሮ አላህ እንደዚህ ነው ልቢ ስላስር ጊዜ ቢያንሰላስል ያን የሳለው ነገር ፈጣሪን አይመስልም አላህን አይደለም ብሏል። ግን ለምሳሌ እንደዛ ብለው እጅ አለው ብለው የሚያምኑ ሰዎች ለምሳሌ የሆነ ፊዚካዊ አካል ያለው ብለው የሚያምኑ ሰዎች አሉ ማለት የሆነ እጅ ሲባል በቃ በጭንቅላታችን የምንስለው ሰው የሆነ ነገር ያኔ የሰው አይነት አካል ያለው ግዙፍ ነገር ብለው የሚያምኑ አዳምና በአምሳሉ ፈጠረው በቁመቱ ፈጠረው ብለውን ይከበሩትን። እሺ ራሱ ምንድነው አሁን ሰውን እየመሰለ ይሄ ማለት ፊዚካዊ አካል ሳይሆን ምናልባት በውስጡ በአስተሳሰብም በማየትም የሆነ በማስተዋል ጉዳይ ይመስላል። አይደለም በአካል ሱር አይደለም ወደ ጎን እየሄድሽ ነው ያለሽ አንቺ። እንደዛ የሚል የለም። በምንድን ነው ምን ማለት ነው? አዎ አሁን አንቺ እጅ አለ ማለታቸው እነሱ እጅ ማለት እኛ አእምሯችን የሚሳል እጅ አይደለም ካልሽ ይሄ ለዚህ ማስረጃ ልንገርሽ፣ ይሄ ስህተት ነው አትበይ አንቺ። ምክንያቱም እነሱም ሁለት ቀኝ እጅ አለው፣ ሁለቱም በቀኝ ነው። ልክ እኔ ግራና በኩል በዚህና በዚህ እንዳለው እነሱ የሚሉት ሁለት አለ በዚህ በቀኝ ሁለት እጅ የሆነ እንደ ዞምቢ ወይ ደግሞ የሆነ ቫምፓየር ነገር ማለት ነው። ከዛ ተጨማሪ እጅ ስለ እንደዛ አካል ያለው ነገር አድርጌ ወይም የሆነ ጎንና ጎን ኑሮት ከአንድ ጎን የሆነ ሲሆን አይነት ግዙፍ ነገር አድርጌ አላየውም። በቃ ሁለት ቀኝ እጅ አለው ሲባል እኔ በቃ ቀኝ ነው ግራ የሚባል ነገር የለም። እሱ ጋር ሁሉ ነገር ቀኝ የሆነ ነገር ነው ብዬ ነው የማምነው። ስለዚህ በሁለት ችሎታ አዎ ጥሩ ነገር ያደርጋል ማለት ነው። አንቺ አይደለም ተጠቀሚው። አዎ በቃ አሁን አንቺ ከኔ ጎን ነሽ። በቃ ይሄ ነው አሁን እኛ እንትን እያለን ነው። እነሱ ግን ሁለት እጅ በቃ ይሄ አካል እጅ አለው ብለዋል። ማን ነው እንደዛ ብሎ የሚያምነው? እኔ አላውቅም። የቀደሞ ልጅም እንደዛ ብሎ እኮ ነው የወጣው። አላህ አዎ ሁለት ቀኝ እጅ አለው እንደዛ እናምናለን። እግር አለው አዎ እናምናለን። እግሩ እጁ የእኛን አይመስልም አለው። አንቺ ደግሞ ግን እኮ የገባው ልጅ እንደዛ አላለም። ሲጀመር ይሄ እናንተ ፈጠራ እንጂ እንደዛ አላለም። ጥያቄ ጠየቀው አወረዳችሁ። ኖ የአሁኑ አይደለም። ሳዳ ፕሊስ የአሁኑ ሳይሆን ቀድሞ የነበረ ልጅ ነው አልኩሽ። ይኸውልሽ የእነኛውን ምሳዝን አዳሚ ይቅርታ አንዴ ላውራ ነው ጀመራን አይደለም ችግር ከመሐመድ ጋር ችግር ክፈሽለት ሙስሊም ስትመጣ ኦንላይን ላይ ስትመጣ መሐመድ ማዳም አንዴ ሁላችሁም ታርጉና በዚህ ሳሚት ማኛለት ይፈታል ደግሞ እናያለን። አንዴ ታርጉ ምን እንደፈራ ድምጽ የለውም።
ዋሽት ከሆነ በማታውቀው ነገር ይገባል። አሁን ያለውን ተቀበል እና ዋጣና ዲን ማለት ወይስ ያላህ ልጅና ገሬ ተካረጋልተ ፕራክቲካሊ ዲን አሳይ ዲግሪን አሳይ ማለት ነው። እኛ ማለት ነው ነብይ ነገሩን ተቀበል፣ ቁርአን ነገሩን ተቀበል። ከዚህ ያለፈ ሌላ ውስጥ ይገባል ነው በማይከ ያንተ እውቀት የማይገልቅበት ቦታ ነው። يوم يكشف عن ساق على من مالك يا الله سبحانه وتعالى باطو ذنبك فتبت الألد قرآن قرية له أي ساق هذا الله عنه من اليوم يمتعنا فيك أراجل أي مجازيين وحقيقين من أنت مجازيين وحقيقين تتفسر للذلك حقيقيين ومنون بيجون نقرأ حقيقيين ومنون ابن عباس فسرون عند ستابة مكتين ابن عباس بلدك ربيون بلدك مجازيين ومن أكبر الرمضان مجازيين ومالك أنفس إنه منفسين الله حقيقيين ومن حانه بلجي نقرأ منفسنه يا الله حكي منفسنه يا الله بيت منفسنه يا الله ذاته منفسنه يا الله أبو منفسنه يا حبيبي بدياتين صلوات ربي وسلام عليك النجرون جهنم هل من مزيد سلال نيشانو اسمع جيدا يشاننا لنا بكم يواجه مسوي سلالو يشاننا بكم باقي فساسوم ياساس تايقبا منا الله جل وعز هل من مزيد سلال جهنم نيشان مريم هل واللهم سلال نيشان جنة هل من مزيد سلال نيشان نبي صلى الله عليه لجنة الله رب العزة والجلال سيخلق لها خلقا جديدا ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሀነምስ ጭመራ ገና ነኝ አልሞላውም ብላ ስትል አሉ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉ? فيدع قدمه الشريف على وسط جهنم ክብር እግሩን አላህ ጀሀነም አናት መሀሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول قتل 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 በቃኝ 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 ትላለች። يوم يكشف عن ساق فاتيكو ستكفت ويدعون إلى السجود فلا يستطيعون سجود السجود كان يفوت قبل وتضروا أيجلون قال خاشعة أبصارهم ترهقهم بالله خاشعة أبصارهم عيناتشو بمفرات يتمولاش هنا ترهقهم بالله ولدتم يتلابساتشو هنا وقد كانوا يدعون إلى السجود وهم سالمون አሁንስ ምን ይሆን? አጎቴ እንጨርሰው ከአንተ የጀመርነው ጨርስ። ምንድን ነው ወየ ሰላት አልኸውፍ ስንት ረካ ነው አልከኝ? አላውቅም ነው ያልኩት። እሺ ስለ ሰላት እንዴ የማያውቅ ሰው እንዴት ሙስሊም ሊሆን ይችላል? ሰላት ያልሰገደ ሰው ካፊር ነው ይላል ሐዲሱ። እና የምን ማለት ትርጉሙ አይደለም። ሐዲሱ ሰላት ያልሰገደ ሰው ካፊር ነው ይላል። ምናልባት ሌላም ትርጉም አለው ካልክ በሱ እንመጣበታለን። ግን ስለ ሰላት ሳታውቅ ሙስሊም ነኝ እንዴት አልክ? ቤት ገብታ ሙስሊሞችን ትሰድባለህ። እኔ አልሐምዱሊላህ 5 ወቅት ሶላት ከሱና ከፊትም ከኋላ እየጨመርኩ ሰግዳለሁ ከሱብሂና ከአሱር ውጪ። አሁን መስሪ ያለ ከአምስት ስለ ሶላት الخوف ደግሞ እኔ ገምቻውን ኸውፍ እኮ በርግጥ እንደዚህ ነው የበዓል ነው። አትሂድ ሰላት الخوف የሚባል ነገር ታውቃለህ አታውቅም? አላውቅም። እሺ ስለ ሰላት ሳታውቅ እንዴት ሙስሊም ነኝ ብለህ በዚህ በአቂዳ ዙሪያም ገብተህ ምናምን ታወራለህ? ሰላት ደግሞ አቡበከር እሱ ብቻ አይደለም እያወራለሁ። አሁን አንተን አይመለከትም። ተው አዳም
አዳምጥ። ቤቱ እኮ የእኔ ነው። ቤታችን ነው የምናወራው። ለቀህልናል። መጀመሪያ ፈቅደሃል። አዳምጥ። ተወማ እፎይ፣ ችግር የለውም። ቆይ እስኪ ቆይ ቀጥል። ምን ሊል ነው? አይ እፎይ ቆይ አንተ ችግር ተነክቶባቸዋል። በእርግጥ ያው ሙስሊሞች ታዘቡ፣ ግን አላህ ፍራ አወቅር አጣቅላህ እያልኩ ነው። ታዘቡ፣ ሙስሊሞች ታዘቡ። ሰላት የማያውቅ ሰው ሙስሊም አዳምጥ። ቆይ ሰላት የማያውቅ ሰው ከእፎይ ጎን ቆሞ እየተናገረ ነው። እዩ አዳምጥ። ቆይ አዳምጥ። ሰላት አያውቅም፣ ግን ያው ከእፎይ ምክንያቱም ሀያት ራሱ ድራማ እየሰራች ነው ማለት ነው ከኔ ጋር። ሳሊምም ቁጭ ብሎ እያዳመጠ ነው። በነገራችን ላይ ሙስሊም ሁሉን ነገር ያውቃል ማለት አይቻልም። ሁሉም ሙስሊም ሁሉን ነገር ያውቃል ማለት አይደለም፣ ስለ እውቀት ጉዳይ ከሆነ ማለት ነው። ግን ያኔ በዚህ ሰውን መገመት አይቻልም ለማለት ነው። አቡበከር ነው የፈለገው መናገር ይችላል። እኔም አላውቅም። ለምሳሌ ሙስሊም ነኝ አልሐምዱሊላህ። ግን ምንድነው ሰላቱ ኸውፍ ላናውቅ እንችላለን። ግን ፈርድ የሆነብን ሰላት እናውቃለን። የተነገረን የተማርነውን ያ እንደው ዋቢያዎች ያለ ውሸትና ለድራማ ስለማይሆንላቸው ድራማ ለመስራት ነው። ቶፒኩ ላይ አውሩ። ግን እኔ ጥያቄ ለአጎቴ ማለት ነው። ለምሳሌ እንደዚህ ብሎ የተለያየ በአላህ ሱብሃነሁ ወተዓላ እንትን ባህሪያቶች ላይ የተለያየነት አላቸውና አዩ አንዴ ቆይ ለአጎቴ ያለሁት ማዳም የጠየቀውን ልመልሽልን ትችላለሽ? ማዳምን አንዴ ማንን የጠየቀው? በሽርን የጠየቀውን አንቺ ልመልሽልን ትችላለሽ? ምን አይነት ጥያቄ ነው? ሰላተል ኸውፍ ስንት ነው የሚለው ታውቂዋለሽ? እሱ አላውቀውም። እኔም አንቺም ድራማ እየሰራሽ ነው ማለት ነው። ሙስሊም አይደለሽም። አንቺም አላሁ አክበር ተክቢር 3 ሙስሊሞችን ወደ ክርስትና አምጥተናል። ወይ አይደለሽም፣ ሙስሊም አይደለሽም። እሺ ሳዳ ማይከሽን አንሺና መልሽልን እስቲ። ሳዳ መልሽልን። ሳዳ መልሽልን። ሁሉንም አከፈረልን። እግዚአብሔር ይስጥ። አላሁ አክበር ተክቢር። አይነት ፍጥረት ነው አሁን የምንድን ነው? ሳዳ መልሽልን አንዴ። ሳዳ እየጠበቅኩሽ ነው። ማይክሽን አንሺ። ኢንቫይት እየላኩልሽ ነው። ቅድም እኮ ተሸኩኝ። አሻቅም ተዋት። ማን ስለሆንክ ነው አንተ የምታስከፍረን? እንደኛ ማንም አያስከፍረን። ሙስሊም ነው ሲጀመር። እናታውራና ሰሊምን ስማው። ለምን መሰለሽ እኔ በጣም የምጠላው ምን እንደሆነ ታውቂያለሽ? በእውቀት ላይ ማውራት የተሻለ ነው። ነገር ግን የሆነ ነገር ሁሉም ፐርፌክት አይደለም ብዬ አምናለሁ። እኔ ማላውቀው ማዕድ ነገር ስላለ ሆነ። ስለዚህ ማንም ካፊር ሊለን አይችልም ነው። አይ ካፊር ማለቱ አለማለቱ ሳይሆን ዋብያዎች የሚሰሩት ድራማ በጣም ነው የሚያስጠላኝ። አላቅሽም፣ አታቁኝም፣ ያው የፎይ ተከፋይ ናቸው ብለውን ነገ ቪዲዮ ይሰሩላችኋል ማለት ነው። ያከፈርኩሽ እኮ ለዛ ነው። ነገ ቪዲዮ ተሰርቶልሽ ታይዋለሽ። እፎይ ከፍሏቸው ድራማ ሲሰሩ ያዝናቸው ብለው ማለት ነው። የዋብያው ጭንቅላት እንደዚህ ነው ስለማውቀው ማለት ነው። የሰው የተጠየቀው ሁሉ ይመልሳል ማለት አይደለም። ይሄን አውቃለሁ። አላቅም ካለ አንድ ሰው አላቅም ነው። ነብይ ያወቀው እኮ ላይመጣለትም ይችላል። ይሄን እረዳለሁ። ከዛ አንተ እንደዚህ አይደለም ይኸው ከከሌ ጋር ድራማ ስትሰራ ያዝኩ ማለት ግን እኔንም እየሰደበኝ ነው። እኔን ጠይቆኝ አይደለም። እኔ አይደለሁም የሳትኩት አይደለ? የራሱ ወገኑ ነው የሳተው። አይ እንዴት ሳታውቅ ብሎ ራሱን ቻሌንጅ ማድረግ ይችላል። ከኔ ጋር አገናኝቶ ግን ድራማ ስትሰሩ ምናምን ማለት ደግሞ ስድብ ነው ለኔ። ያው አሁን ጠየኳችሁ፣ ሶስታችሁም አታውቁም። አራት ሰው የለም፣ አራት ሰው አያውቅም ማለት ነው። እዚህ ጋር አራት ሰው አያውቅም። አራታችሁን ድራማ ክፍያ አይምሯችሁ። በቃ እሱን ተወውና ጥያቄ እናውቃለን። ሶላት ግዴታ ነው። 5 ወቅት እንሰግዳለን። አልሐምዱሊላህ ረብል ዓለሚን። ሁሉም ነገር ለማወቅ ደግሞ እናውቃለን። ስለ በጊዜው ነው በሁኔታው ስናነብ እናውቃለን። ሰው አንድ ሰው አንብቦ ነው የሚያውቀው አይደለም። በቃ አላነበብም አላወቅንም። ይሄ ደግሞ ካፊር ሊያስብለኝ አይችልም። አንተ ለምን ትደጋግመዋለህ? በቃ ተሳሳተ። ሰው ደግሞ ፍጹም የለም። አያውቅም፣ አጎቴ አያውቅም።
እኔ አላቅም፣ ሀዩ አታቅም። ኖርማል ነው ይሄ በቃ። ነገር በዚህ ለኛ ትልቅ ትምህርት ነው። ማላቀው ጉዳይ ሚዲያ ውስጥ ገብቼ አላቅም ስለ ያሳፍረኛል። ስለ እስልምና ይሄ ነገር ልቤ አውቃለሁ። እኔ አላቅም ማለት ያሳፍረኛል። ስሚኝ፣ እኔ አላቅም በማለት አለማወቅሽን ያልሽ ማታቂውን አላቅም ማለት አንዴ ሳሊም ትቀጥላለህ። ሳሊም አይዘ ጥሩ ልጅ ይመስለኛል። ረጅም ሰዓት ዝም ብሎ እየታዘበ ነው። ሰው ማያውቀውን አላቅም ማለት እውቀት ነው። አይዘ ማያውቀው ከሆነ አላቅም ማለት መጠኑን ያውቃል ማለት ነው። ግዴታ ነው። ሐዲስ ላቅርብላት ከፈለገሽ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። መን አፍታ በገይሪል ዒልሚ ያለ እውቀትን ዕልምን ማያውቃትን ነገር ተጠይቆ ያወራ ሰው እኮ ነዕነቱላህ አላህ የአላህ ርግማን ይውረድበት ብለዋል። ነዕነቱላህ መላኢካ ሰማዋት ወልአርድ የምድርና የሰማያት መላኢካት አብረው ርግማን ያወርዱበት ተጠይቆ ማያውቃትን ዕልም የተናገረ ሰው። አሁን እኔ ሰላቱል ኸውፍ ስንት ነው ሲለኝ 2 ወይ 3 ወይ 4 መገመት ታቅቶኝ አይደለም፣ ግን ይሄ ርግማን ሊወርድብኝ ነው እኔ ምክንያቱም ለምሽንኳን እኔ ሲጀምር አላቅም ብዬ ነው የገባሁት። ፉቅራ ሙፍቲ ዕልም ትም ያርጉ ሆነ እንኳን እቺ ጥያቄያችን እንዳጋጠመ ማላቃት ከሆነ አላቅም ማለት አያሳፍረኝም። እስልምናን ደግሞ ዝቅ አርኩት ማለት አይደለም። ተረዳሽ? እሱ ትክክል ነው አይደለም። በቃ ግን አንዱ እሷ አለ ተማክሮ ነው ምናምን ያለው በቃ ተሳስቶ ነው በተሳሳተ የሚል መንገድ ለምን አንይዘውም? አንድ ሙስሊም የሆነ ነገር ካለ ለምንድን ነው እሱ ለማቋሸሽ ምን ጥረው? የእፎይ ሁሌ በቃ ነው ይከታተለዋለሁ ሁሌ እፎይ አንደኛ ነገር እፎይ ልናገረው የመጣው ስለ አላህም ስለ ወቅቴም ስለ እስልምናን አይደለም ስለ መሐመድ ነው። ማዳም ይኸውልሽ አሁን እናንተ እንደዚህ ተግባባችኋል። እኔ የእነኚህን የዋብያዎችን ድራማ ጠንቅቄ ስለማውቀው ነው ቆራርጠው ቪዲዮ እንዴት እንደሚሰሩ ስለማውቀው ማለት ነው። ምን አለ በይኝ እኔ ዋሸሁት። አሁን እናንተ እንደዚህ ተስማማችኋል። ዞል አሁን እናንተ ሙስሊም ሆናችሁ አናውቀውም አላችሁ። ድራማ እየሰራችሁ እንደሆነ ውስጣችሁ ያውቃል። ነገ ይሄ ልጅ አሁን ያስኩኝ ድራማ ከፍሏቸው ብሎ ነገ ይሰራብሻል። ውስጥሽ ያውቀዋል። እስልምናን ያኔ ለቀሽ ትወጫለሽ። እንደዚህ ያልኩሽ እውነት መሆኑን ስታረጋግጪ ድራማ እንደሚሰሩ ሲገባሽ ፎሎ አድርጊ እልክልሻለሁ። እስልምና ማንም ለቆ ሊያስወጣኝ አይችልም። ቪዲዮ ይስራ አይስራ ለኔ ጉዳይ አይደለም። እስልምናዬ ነው። ማንም ሊያስወጣኝ አይችልም። ስለተሰራ ብዬ እስልምናዬ ልለቅ አልችልም። ወደ ቶፒካችን እንመለስ። በቃ እኔ እኮ አይመለከተኝም እኮ ቢያስወጧችሁ እኔ እኮ ደስ ይለኛል እንደው ምክንያቱም እኔ የምፈልገው እኔ ስለተናገሩኝ እኔ ስንቱን ስላለ ሳይሆን እናንተ ህይወት እንድታገኙ ነው ዋና ዓላማ። ወደ ቶፒካችን ስንመለስ ሳሊም ሶሪ ረጅም ሰዓት ሊያወራ ፈልጎ ነበረ። አለውን ችግር የለውም። እና ምን መሰለሽ አዩ ማናት መዲና የሰው ልጅ ሁሉ ማወቂ አይደለም። በነገራችን ላይ እውቀት ያው እንደ እውቀቱም ነው። የሰው ልጅ ተምሮ ምን ብሎ ያው ሊያውቅ ይችላል። ነገር ግን ቅድም ሆነ ሙስሊም ነው እና 117 ሰዎችን ዛሬ ክርስቲያን ነበር ሙስሊም አደረግን አለ። ያ ለእፎይ ምንም አይደለም። ቢሰልሙ ባይሰልሙ ለራሳቸው ነው አይደለ? አሁን እዚህ ጋር ደግሞ ያውልሽ ምንድነው እዚህ ጋር የተነገረው መጥቶ ይህን ጥያቄ ሲጠይቅ አዎ ሁላችንም እናውቃለን። ሰው ብዙ ሰዎች አላዋቂ ሰዎች ብዙ ሊኖሩ ይችላሉ። ክርስቲያኑ ለአዋቂ ነው፣ ሙስሊሙ ለአዋቂ ነው ማለት ለኔ በእኔ አንደበት ብቻ ይከብደኛል። ለምን ልታክችል ሳንም በቃ ልጅ ተሳስቷል። ተው በቃ ተሳስቷል። በቃ ያለፈ ነው ነገር አነጋግን ማለት እኔ ጥያቄ መጠየቅ ፈልጌ ነው መውረድ ስለምፈልግ ማለት ነው። አይ ልጁ ተሳስቷል። በቃ ሁላችንም አናውቅም ማለት ሁሉ ሰው ያውቃል ማለት አይደለም። ለልጁ አይደለም። እሺ ስለ ልጁ አውራው። ኦኬ ስለ ልጁ አይደለም አውራው። ቅድም 17 ክርስቲያኖች ሰለሙ አለ። ለእፎይ እሺ ምን ይጠቅመዋል? የእነሱ መስለም ንገረኝ እስኪ። ምንም አይጠቅመውም እኮ ስለ እነሱ አናውራ። በቃ ሄደዋል አይደል? አውርተው ሄዱ። ሀላስ አያስፈልጉም። ይሄ ግን ቁጭ ብሎ ማዳመጥ ነው። የገረመኝን ነገር ነው ያወራው። አዎ ግን ያው ላለፈ ነገር እናሳልፈውና ወደፊት ያለውን እስኪ እንጠያየቅ። እኔም ክርስትና ላይ በጣም ጥያቄ ሆኖብኛል። እፎይ ቢመልስልኝ ልጠይቀውና እኔ ስለ ራሴም ደግሞ ስለ ሃይማኖቴ ራሴን ማቀውን አውቃለሁ የተረዳሁትን ያክል ማለት ነው። ግን ስለ ክርስትናው ማወቅ የምፈልገው ነገር ስላለ በትህትና ከመለስክልኝ እፎይ ጥያቄ አለኝ ማለት ነው። በተለይ ስለ ኃጢአታችን ሞተልን የምትለው ስለ ስቅለት ጉዳይ ማለት ነው።
እሺ ሜቢ ኦልሞስት ጨርሰናል። እሺ የእናንተን አንዴ እሺ ቀጥይ በቃሽ። እሺ ጥያቄ የመጀመሪያ ጥያቄ ማለት ነው ኢየሱስ ለየትኛው ኃጢአት ነው የተሰቀለው? ያዳነህስ ከምን አይነት ኃጢአት ነው? ሁለተኛ ደግሞ ኢየሱስ የሰቀሉት ሰቃዮቹ አማኞች ነበሩ ወይ? ያምኑ ነበር ወይ? ኢየሱስ ለየትኛው ኃጢአትን የሞተልህ? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ኢየሱስን የሰቀሉት አካላት አማኞች ናቸው ወይ? የመጀመሪያው ጥያቄ ኢየሱስ ለየትኛው ኃጢአት ነው የሞተልህ የሚለው የሞተልን ያ ሞት የተፈረደብንን እሱን ለመግደል ዘላለማዊ ሕይወት ለመስጠት ነው የሞተልን። ዘላለማዊ ሕይወትን ለማግኘት ለየትኛው ከተባለ በአዳም ምክንያት ወይንም በአዳም ምክንያት የገባብን ሞት ነበረ። ያንን ሞት ወደ ሕይወት ሊቀይርልን ለሱ ነው የሞተልን። ሜቢ በጥቅስ እንዲደገፍ ትፈልጊያለሽ? እሺ የአዳም ሞት ምን ነበረ? አንዴ የአዳም ሞት ምን መሰለሽ? ዘፍጥረት ምዕራፍ 3 ላይ ታገኘዋለች። ዘፍጥረት ምዕራፍ 3 ላይ ቁጥር 19 አካባቢ ይመስለኛል። በአዳም ላይ የተፈረደበት ሞት አለ። በአዳም ምክንያት ከዛ ሞት ሁሉ ወደ ሰው ይመጣል። ዘፍጥረት ምዕራፍ 3 አንዴ ክፈተው። ሞት ስትል ግልጽ አድርግልኝ። የትኛው ሞት? ከፍታህ በቁጥሩ ይመስለኛል ሳይሆን በትክክል አስረዳች የጠየቀችውን ጥያቄ። እሺ እያስረዳኋት እኮ ነው። 3 ነው ያልኩህ እኮ ዘፍጥረት ምዕራፍ 3። እሺ ወደ ቁጥር 19 ላይ አዳምን ተፈረደበት። ጥፋት ካጠፋ በኋላ አትብላ የተባለው ከበላ በኋላ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ ትበላለህ የሚል ተፈረደበት ማለት ነው። አፈር ነህና ወደ አፈርም ትመለሳለህ። ወደ አፈር የሚመለስ ሆነ ማለት ነው። የተሰራው አዳም ከምንድን ነው? እሱ ከአፈር ነው። ነፍሱ ስጋው ከአፈር ነው የተሰራችው። ስጋው ከአፈር ነው፣ ነፍሱ ከእግዚአብሔር የመጣች ነች። ይህንን መጽሐፈ እንትን ላይ ጥበብ ላይ ምዕራፍ 1 ላይ ቁጥር 13 ይመስለኛል። ቁጥር 13 ላይ ጥበብ ምዕራፍ 2 ቁጥር መጨረሻው ላይ ነፍስ ወደ እግዚአብሔር እንደምትሄድ ስጋ ደግሞ ወደ መቃብር እንደሚገባ ያስቀምጠዋል። ሞት ተፈረደበት ሰው አስቀድሞ ሲፈጠር ግን በሞትና በሕይወት ድንበር ላይ ሆነ ነበር የተፈጠረው። እንዳበላ ተባለ። ነገር ግን ዘፍጥረት ምዕራፍ 2 ስትመለከቺ በገነት ውስጥ እግዚአብሔር ያስቀምጠዋል። በገነት እዚሁ ጋር እሺ፣ አይ ገብቶኛል። ፍርዱ ሞት ነው አልከኝ። እዚህ ጋር ግልጽ ነው። መጀመሪያ ሞትና ሕይወት አልተፈጠረም ነበረ። በእኛ እንደዛ አይነት የለም። እናንተ ነው። እሺ ሰማይና ምድር አልተፈጠረም ነበረ። እዚሁ አንድ ላይ ለምን ፈጠረው ታዲያ? ሰማይና ምድርን ሞትና ሕይወት ከሌለ ማንን ሊያስቀምጥበት ነው? ምድርን ለምን ፈጠራት? እግዚአብሔር እንዲጠብቃት፣ እንዲንከባከባት፣ እንዲገዛቸው ተፈጥረዋል። ሰዎች ሰው እንዲገዛቸው ማለት ነው። ዘፍጥረት ምዕራፍ 2 አይ ሞት አልተፈጠረም ካልከኛ ሞትና ሕይወት አልተፈጠረም አልከኝ። አይ ለምሳሌያችን ቅጠል ባይበሏት እኮ ወደ ምድር አይመጡም ነበር አይደለም? መልካም። ሰውም ከተፈጠረ ሲጀመር ከምድር እኮ ነው የተፈጠረው። ከሌላ ቦታ እኮ የተፈጠረ አይደለም። ከምድር የተፈጠረ ነው እኮ ሰው። ከሌላ ማርስ ላይ ምናምን ከዛ ከማርስ ላይ መጣ አይደለም ሰው። እህታችን ገነትም ያለችው በምድር ላይ ናቸው። ኤኒዌይስ ሰው የተፈጠረውም ከምድር ነው። ከዛው ነው ከአፈር ነው የተረጀው፣ ከምድር አፈር ማለት ነው። ሰው በምድር ላይ ያለውንም በሰማይ ያሉትንም እንዲጠብቃቸው፣ እንዲከባከባቸው፣ እንዲገዛቸው ዘፍጥረት ምዕራፍ 1 ቁጥር 28 አካባቢ ላይ አስቀምጦታል ማለት ነው። ለምንድን ነው የተፈጠሩ ካልሽ እንዲገዛቸው። እኔ እዚህ ጋር እኮ እዚህ ጋር አሁን ቅጠሉ ያኔ የታዘዘውን ባያደርግ ለምሳሌ ህያው ገነት ውስጥ ነው የሚኖረው እንጂ እኮ ወደ ምድር መጥቶ እነዚህ እንስሳቶችን እንዲገዛ ወይም ጥሮ ግሮ እንዲበላ ምናምን አይደረግም ነበረ። ጣልቃ እየገባሽ ስለሆነ መጠማመጥ አንችልም። አይ እየገባኝ እንዴት ነው ከምር በጣም ጥያቄ የሚሆንብኝ ነገር ስለሆነ በደንብ ታስረዳኝ እፈልጋለሁ።
ዘፍጥረት ምዕራፍ 1 ቁጥር 28 ላይ ዘፍጥረት ምዕራፍ 1:27 ላይ ሰው በእግዚአብሔር መልክና አምሳል መልክ ከተፈጠረ በኋላ ዘፍጥረት 28 ላይ ደግሞ ምን ይላል? ቁጥር 28 ከፍ አድርጎ እግዚአብሔርን ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ተባሉ። ኦኬ፣ እንዲገዟቸው ተፈጥራለች ምድር የተፈጠረችው ለምንድን ነው? እንዲገዟቸው ነው እንጂ እሷ እንትን እንድትላቸው አይደለም። ዘፍጥረት ምዕራፍ 2 ቁጥር 15 አካባቢ ይመስለኛል በገነት ገቡ። እሺ፣ በገነት ውስጥ ግን ምን ተፈጠረ? ዘፍጥረት ምዕራፍ 2 ከቁጥር 1 ጀምሮ የዘፍጥረት 1 ማብራሪያ ነው። ዘፍጥረት 2 ባይዜ መልሶ ያንኑ ያብራራዋል በደንብ ማለት ነው። ዘፍጥረት 2 ቁጥር 16 ላይ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ተብሎ ታዘዘ። ካልበላ ዘላለማዊ ይሆናል ማለት ነው፣ ከበላ ደግሞ ይሞታል ማለት ነው። ስለዚህ አንድ ትእዛዝ ነው ያለው። ዘሆል እንዲገዛ ተሰጥቶታል። ምን? የጸጋ ገዢ ሆኗል። በእግዚአብሔር መልክ ስለተፈጠረው ይችስ የገዥነት ማለት ነው። ገዢ እንዲሆን እግዚአብሔር ገዢ ነው። ልብ በይ፣ አስተዳዳሪ ነው፣ ጠባቂ ነው፣ መጋቢ ነው። አዳምም በተመሳሳይ እንደዛ እንዲያደርግ ተሰጥቶታል። አንድ ነገር ብቻ ተከለከለ። እሱም ምንድን ነው? አንዲት ዛፍ እንዳይበላ። ለምን? እሱ ደግሞ ሰው ለእግዚአብሔር ተገዢ መሆኑን ለማሳየት ምን ማድረግ አለበት? እቺን ሕግ መጠበቅ አለበት። እቺን ማይጠብቅ ከሆነ በእግዚአብሔርና በሰው መካከል ልዩነት አይኖርም ማለት ነው። ነገር ግን ዘፍጥረት ምዕራፍ 3 ላይ እባብ ይመጣና አዳምን ያሳስተዋል፣ ሔዋንን ያሳስታታል ማለት ነው። ሔዋን ምን ይላታል? በገነት ካለ ዛፍ ሁሉ እንዳትበሉ ከለከላችሁ ነው ይላታል። እሷ ምን ትላለች? በገነት ካለ ዛፍ እንበላለን፣ ነገር ግን እንዳንቀርብ እንዳንነካውም ከዚህ ዛፍ ከለከለን ትለዋለች። ለምን? ይህንን ከበላን እንሞታለን፣ ትሞታላችሁ ብሎናል እግዚአብሔር ትለዋለች። ስለዚህ ምን ይላታል እባብ ደግሞ? ኖ አትሞቱም፣ ብትበሉ ዘላለማዊ እንደርሱ እንደምትሆኑ ስላወቀ ግልጽ ነው። ቆይ አጠር አድርግልኝና ይሄ ግልጽ አንዴ ልጨርሰውና ትቀጥያለሽ። ዘላለማዊ እንደምትሆኑት ስለምታውቁ ነው የሚለው ማብራሪያ ይሰጣታል ማለት ነው። ስለዚህ በላች። ከበላች ደግሞ እግዚአብሔር የተናገረው አለ። ምን የሚል? ትሞታለህ የሚል ትሞታለህ የሚለው ንግግር አለ። ስለዚህ የግዴታ ምን መሆን አለባቸው? መሞት አለባቸው። ፍርዱ መጣባቸው ማለት ነው። ፍርዱ ከመጣባቸው በኋላ የሚሞቱ ይሆናሉ ማለት ነው። ካልሞቱ የሰይጣን ንግግር ትክክል ይሆናል፣ ከሞቱ ደግሞ እግዚአብሔር ትክክል ይሆናል ማለት ነው። ስለዚህ እግዚአብሔር ደግሞ እውነተኛ ፈራጅ ነውና እዚህ ጋር ሞት የሚለውን አስረዳኛ እንዴ፣ እየገባኝ እንዴት ማለት ነው። እዚህ ጋር ምን አይነት ሞት ነው ትሞታላችሁ ያለው? አንደኛ ስጋ ከነፍስ መለየት፣ ሁለተኛ ደግሞ ከእግዚአብሔር መለየት። ሞት ምንድን ነው? እሱ ሁለቱንም ሞት ነው የሚሞቱት ማለት ነው። እዚህ ላይ አሁን ሁለቱንም ሞት ይሞታሉ። ሞት ይሞታሉ። ከዚህ ከሁለቱም ሞት ኢየሱስ ተሰቅሎ ይህን ሁለቱንም ሞት አድኗል። ታዲያ ለምንድን ነው ይሞታል የሰው ልጅ? አሁን እኮ እየሞቱ ነው ያሉት፣ ነፍስ ከስጋ እየተለዩ ነው ያለው። ሁለተኛ ደግሞ ኃጢአት ከሰሩ ገሃነም ይገባሉ። ሁለቱንም መልስልኝ። መልስልሻለሁ። ስለዚህ ሰው የሚሞት ሆነ ማለት ነው። የሚሞት ከሆነ በኋላ ደግሞ እግዚአብሔር አስቀድሞ ትእዛዝ የሰጠው ለአዳም ምንድን ነው? እሱ ትሞታለህ ነው። አንድ ሰው ልጃችሁ ቤት ውስጥ ለምሳሌ አለ። ለልጃችሁን ኢንስትራክሽን ስትሰጡ፣ ትእዛዝ ስትሰጡ ምንድን ነው የምትሉት? ይህንን ነገር እንዳበላ፣ ስኳር አስቀምጣችሁ ብትሄዱ ለምሳሌ ስኳሩን እንዳበላ፣ ስኳሩን ከበላ እመታህና አባብልሃለሁ አትሉትም። እገርፍሃለሁ ነው የምትሉት። ለአዳም የተሰጠውም እንደዛ ነው። እንዳበላ ከበላ ትሞታለህ ነው። እንዳበላ ከበላ ግን እገርፍህና ከዛ ደግሞ አባብልሃለሁ ወይንም ደግሞ እገልህና አነሳሃለሁ ተብሎ አይደለም የተነገረው። ምንድን ነው ተብሎ የተነገረው? ትሞታለህ ነው። ስለዚህ የሚሞት ከሆነ ሞተ፣ ፍርድ መጣበት። ከፈረደበት በኋላ ደግሞ እግዚአብሔር መሀሪ ይቅር ባይ ነውና እንደ ይቅርታ ማለት ነው። እዚህ ጋር አዳምጪ። ስለዚህ ይቅርታውን ደግሞ አሳየው ማለት ነው። በምን? ካሳ ክሶ ራሱ ክሶ አሳየው። ጣልቃ እየገባሽ ቤት ስለሆነ ደጋግመሽ ጣልቃ እየገባሽ ስለሆነ
ስለዚህ ይቅርታውን በዛ መልኩ አሳየው ማለት ነው። ሜቢ ምን ጥያቄሽን አርቲኩሌት አድርጊው። ማን መጠይቂ ከሆነ እየሰፋ ይላል ማለት ነው። አይስ እንዳታረዝ ነው። በግልጽ የሆነ ጥያቄ ነው የጠየቅኩት። አሁን ለምሳሌ እነሱ እኮ እንደተሳሳት እኮ በደል እንደበደሉ አውቃለሁኝ። ግን ምንድነው ሁለት ሞትን እንደሚሞቱ እግዚአብሔር ነግሯቸዋል አይደለም? አንዱ ምንድነው ከነፍስ ከስጋ መለየት፣ ሁለተኛ ሞት ምንድነው ከእግዚአብሔር መለየት ነው። እነዚህ ሁለት ሞቶች አሁን ቆመዋል ወይ? ኢየሱስ ከተሰቀለ በኋላ እነዚህ ከእግዚአብሔር መለየት እና የስጋ ሞት ቀርተዋል ወይ ነው እኔ ጥያቄ። መልካም። እሺ አንደኛው ሞት ምንድነው? የእግዚአብሔር ልጅነትን አጥተው ነበረ፣ ጸጋቸው ተገፎ ነበረ። አሁን ግን እኛ ጸጋን አግኝተናል ወይ? ዮሐንስ ወንጌል ምዕራፍ 1 ላይ ክፈትልኝ ክርስቲያን። ያንን ጸጋ አጥተው ራቁትነታቸው በደንብ ዘፍጥረት እዛ ላይ ቢገባሽ እኮ እናጠይቅኝም። ለዛም ላብራራልሽ አልፈቀድሽልኝም። ኤርቤስ ዮሐንስ ወንጌል አይ ገብቶኛል። ጣልቃ ብዙ ጥያቄ እየጠየቅሽ ስለሆነ ጣልቃ አትግቢ፣ ስሚው ዝም ብለሽ ይኸውልሽ ጸጋቸውን አጥተዋል፣ የእግዚአብሔር ልጅነትን ተነጥቀው ነበረ። ስለዚህ ለተቀበሉት ሁሉ ነገር ግን በስሙ ለሚያምኑ ምን ሆነ? ወደ ገዛ ወገኖቹ መጣ። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም ይላል። ይሄ ጸጋ ተሰጠን፣ የእግዚአብሔር ልጅነት። ያ ያጡትን በባርነት ተያዙ ማለት ነው። ልክ ከእግዚአብሔር ልጅነት ሲነጠቁ የሴጣን ልጆች ሆኑ። አሁን ግን ክርስቶስ ሲመጣ የእግዚአብሔር ልጆች ሆኑ ማለት ነው። ቅድምም ብዬሻለሁ ከእግዚአብሔር መለየት ነው ብዬሻለሁ። አሁን ወደ እግዚአብሔር ቀረቡ፣ የእግዚአብሔር ልጆች ተባሉ። ዘፍጥረት እዚሁ ላይ ከፍ አድርገው ቁጥር 17 ላይ ጸጋ ተሰጠን ማለት ነው። ሕግ በሙሴ ተሰጥቶ ነበር፣ ጸጋ ግን በክርስቶስ ሆነ ማለት ነው። ጸጋው ምን የሚያደርገን ነው? ወደ ክርስቶስ የሚያቀርበን ነው። ጸጋ ማለት ስጦታ ማለት ነው። ጸጋና እውነት ግን በክርስቶስ ሆነ ይላል። የእግዚአብሔርን ልጅነት ያ አዳምና ሔዋን በገነት ውስጥ የተገፈፉት ጸጋ የተነጠቁትን በማናገኘን በክርስቶስ አገኘን ማለት ነው። የእግዚአብሔር ልጆች ከሆንን ደግሞ ሮሜ ምዕራፍ 8 ቁጥር 15 ላይ ክፈተው። አባት ብለን የምንጮህበትን ጸጋ ተሰጠን። ያ ጸጋው ልጆች ከሆንን ደግሞ ምንድነን? ወራሾች ነን። ምን መንግስቱን እንወርሳለን ማለት ነው። እነኛ ወደ ገሃነም የሚሄዱት ወደ ሲኦል የሚሄዱት ነፍሳት ምን በማጣት ነበር? ጸጋውን በማጣት ነበረ። እኛስ የእግዚአብሔር ልጆች መሆናችንን ይላል። ቆይ አንዴ እየገባኝ እንዴት ነው? ቆይ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። ቆይ እንደገና ተቀበላችሁ እንጂ እንደገና ለፍርድ ልብ በይ የባርነትን መንፈስ አልተቀበላችሁም። እነኛ እኮ ተፈረደባቸው። አዳምና ሔዋን አጠፉ አይደለ? በጥፋታቸው ባሪያ ሆኑ፣ የፍርድ ባሪያ ሆኑ፣ ተጠያቂ ሆኑ ማለት ነው። እኛስ አሁን እንደዛ አይደለንም። ምን ተቀበልን? አባት ብለን እግዚአብሔርን የምንጠራበትን ጸጋ ተሰጠን። ከእግዚአብሔር ተለይተን የነበርነውን ወደ እግዚአብሔር ቀረብን። የእግዚአብሔር ልጆች መሆናችንን ያ መንፈሱ ራሱ መንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን። ስለዚህ ልጅ ከሆነ ምን እንሆናለን? ወራሽ እንሆናለን። እነሱ ከገነት ወጥተው ነበረ። እኛ ግን እነሱ ከገነት የወጡት ምንድን ነው? ጸጋቸው ስለተገፈፈ ከገነት ወጡ። እኛ ጸጋውን ካገኘንና እግዚአብሔርን አባታችን ካልን ደግሞ ምን እንሆናለን? እንወርሳለን። ስለዚህ አንቺ ጥያቄሽን ልመለስና አሁንም ይህንን ልጅነት አግኝተናል። ያ ከእግዚአብሔር ርቀን የነበርነው ወደ እግዚአብሔር ቀርበናል። ወደ እግዚአብሔር ከቀረብን ደግሞ ወራሾች እንሆናለን። ስለዚህ አሁን ለምን እንሞታለን ነው? አሁን ለምን እንሞታለን ከሆነ ሜቢ አንዴ በእናትሽ አሁን አልገባኝም። ጸጋ ያልከው አልገባኝም። ጸጋ የምታገኘው በእምነት ብቻ ነው? ለምሳሌ እነሱ የእግዚአብሔርን ጸጋ ያላገኙት ምንድን ነው? በደል ስለበደሉ ትእዛዙን ስላላከበሩ ነው አይደለም? ስላላመኑ ነው ወይስ እኮ አንተ አሁን በዚህ ባለው ህዝብ ኢየሱስ ሌላ ጥያቄ ልጠይቅ ነው። አሁንም ደግሞ ቆይን ጨርስ። የእኛው ለምን ስለ ጸጋው ነው? እውነት ስለ ጸጋው ነው ያልገባኝ። ጸጋው ምን አልኩሽ ቀደም? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ተብለው ይጠሩ ዘንድ ስልጣን ተሰጣቸው። ያም ደግሞ በክርስቶስ ነው። ጸጋ የመጣው በክርስቶስ ነው። ስጦታ ማለት ነው። ያ ስጦታ ተሰጠን። የምታገኘው በክርስቶስ ብቻ ነው ወይስ ደግሞ መልካም ስራ ነው ስትሰራ ነው? ትእዛዙንም ስትጨምር ነው? እሺ ምክንያቱም ኃጢአትን ስትሰራ ስለሆነ ሌላ እንትንስ ኃጢአት መስራት አለመስራት እያልሽ ደግሞ ሌላ ጥያቄ ልጠይቂ ነው። የመጀመሪያው ማስረዳት እኮ
ከኃጢአት መች ወጣሁ እኔ? አሁንም እኮ ስለ ኃጢአት ነው እያወራ ያለው። በክርስቶስ ማመን ነው ወይንስ ኃጢአት አለመስራት ነው እያልሽ አትጠይቂኝ። በክርስቶስ ካመንሽ ኃጢአት አትሰሪም። በቃ በክርስቶስ ማመን፣ በክርስቶስ ማለት እሱ ያዘዘውን እሱ እንዳለ እሱ እንዳስተማረ እሱን መከተል እንደዛ ብሎ ማለት ነው። በአላህ ማመን ነው ወይንስ ኃጢአት መስራት ነው ብለሽ አከፊም። በቃ በአላህ ከተባልሽ አላህ እንዳዘዘሽ በሱ ስም በሱ እንትን ብለሽ ነው የምትቀጥዩ። የምሰራው ኃጢአት አይደለኝ እሱ የተሰቀለልኝ። እኔ እሱ ነው እኮ ጥያቄ የሆነብኝ። እኔን ተስረዳኝ ፈልግ። እያዳመጥሽ አይደለማ? እያዳመጥሽ አይደለ? በደንብ አዳመጥኩኝ እኮ ከመጀመሪያው ማለት ነው ጀምሬ። በአዳም ወደቅን። ለምንድን ነው የወደቅን? ከስሩኝ ይረጋ። ምክንያቱም ስለሸኝ ነኝ 7 ሰዓት ተኩል ላይ ለፍልፍ ነው እኔ አስረዳት ነበር እኮ አሁን እናንተ እንኳን ሰምቼ ራሱ የኛም እንደሚለው ተመሳሳይ ነገራችን ላይ አሁን ለሷ ለጠይቀች ጠይቅ በቃ ግልጽ የሆነ መልስ ነው የተሰጠን ለመጽሐፉ። ቆይ አንዴ ልጨርሰውና ሜቢ ደክሞኛ በደከመኝ ሰዓት ላይ መጫወት ፈለኩ። ምክንያቱም ማዳመጥ አልቻለችም ማለት ነው። ሰው ምንድነው እሱ ጸጋውን አተን ነበረ በፊት። አዎ ጸጋውን አተን ነበረ። አሁን ጸጋውን አግኝተናል በክርስቶስ። አዎ ጸጋውን አግኝተናል። ስለዚህ እግዚአብሔር ልጆች ተብለናል። የእግዚአብሔር ጸጋውን ካገኘን ደግሞ ወራሾች ነን ወይ? መጽሐፉ ይለናል። አዎ ወራሾች ነን። ጥያቄዋ ሜቢ አሁን ለምን ታዲያ በስጋ እንሞታለን የሚለው ደግሞ ሁለተኛ ጥያቄ ነው። በስጋ ደግሞ ለምን እንሞታለን? በከበረው ለመነሳት። ይህንኛው የያዝነው ስጋ ምንድን ነው? ዘፍጥረት ምዕራፍ 4 ላይ ስትመለከቱ አዳም የሚወልደው በራሱ መልክና በራሱ አምሳል ነው የሚወልደው። ያ በራሱ መልክና አምሳል የሚወልደው ደግሞ ምንድን ነው? ደካማ የሆነ ነው። ይሄ የሚራብ የሚጠማ የሚደክም የሚዝል አካል ነው። ሞተን ስንነሳ ግን ክርስቶሳዊ ሆነን ነው የምንነሳው። አንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚናገረው በድካም ይዘራል፣ በብርታት ይነሳል። ምድራዊ አካል አለ፣ ሰማያዊ አካል አለ እያለ እያነጻጸረዋል። በተሻለው ለመነሳት ክርስቶሳዊ ሆነን ስለምንነሳ ለዛ ነው የምንሞተው። ይህን አሮጌውን ማንነታችንን ምንልበት ምናስወግድበት እና በተሻለ ክብር አሁን እንራባለን፣ በማይራብ እንነሳለን። አሁን እንደክማለን፣ በማይደክም እንነሳለን። አሁን እንዝላለን፣ በማይዝል እንነሳለን። አሁን እንሞታለን፣ በማይሞተው አካል እንነሳለን። ስለዚህ ጸጋው በተሻለ ከፍ አድርጎ ያነሳናል ማለት ነው። ልክ ልብስህን እንደምቀይረው ማለት ነው። ምን ሆነን በተሻለ ክብር ይህንኛው አካላችን ግሎሪፋይድ ሆነ በከበረ ክብር ይነሳል ይህንኛው አካል ማለት ነው። ስለዚህ አሁን የምንሞተው ምንድን ነው? ይህንኛው ደካማው አካል በከበረ አካል እንዲነሳ ነው። ክርስቶሳዊ ሆነን አሁን ስንጠመቅ ክርስቶሳዊ እንሆናለን። ሰው ክርስቶሳዊ ከሆነ ደግሞ ይህንኛው እንትን ባለው በከበረ አካል ይነሳል ማለት ነው። ሜቢ ግልጽ ነው። ግልጽ። እኔ በጣም ደስ የሚል ትምህርት ነው የምሰማ ያለሁት መችቶኛል። ያልኩ እና ቢበቃንስ ምን ትላላችሁ? ቴንኪው። እንደኔ በኔ ቦታ እሺ። ቆይ እስኪ አጎቴ አንዴ ልጠይቀው። አጎቴ እሺ፣ ቤቱን አስፈቀጅና እሺ። እፎይ ምንም ችግር የለውም እኮ ጥያቄ ነው የምጠይቀህ። እንግዲህ ማዳም ጀማል እሺ፣ እኔን ነው ማን ነው? አይ አጎቴ ነው የምጠይቀው። አጎቴ እኔም ፎሎ ቅድሚያ እኔም ፎሎ መቻ አደረግሽ። ችግር የለውም አድርጋለሁ። ኖርማል ነው እኮ ቅድሚያ አድርጊ አድርጋለሁ። እሺ ቀጥይ። አጎቴ ምንድን ነው የተመቸህ? አሁን ተመችቶኛ ስትል ነበር። አንተ ሙስሊም ነህ አይደለም? እሺ የተመቸህ ነገር አንድ እስክ ንገረኝ። ማለት እስልምና ውስብስብ የሚያደርገው አንተ ጥያቄ የፈጠረልህ ነገር ከእስልምና የእፎይ የተመቸህ ምንድን ነው? የትኛው ነው የተመቸህ? ጎበስ፣ ጥሩ ጥያቄ ነው። እኔ ተመችቶኛል ያልኩት ሃይማኖቱን እኔ ምንም ስላልተመቸኝ ነው። ይቅርታ። እሺ ችግር የለውም፣ አስረዳሻለሁ። ሃይማኖቱን ወይም ደግሞ እኔ ከእፎይ ጎን ነኝ ወይ ደግሞ እፎይ የሚከተለውን ከተል እያልኩ ሳይሆን ሙስሊም ነኝ አልሐምዱሊላህ። ግን ልጅቷ እኔ ጥያቄ አለኝ ብላ የጠየቀሽ ጥያቄ አለ አይደለ? ስለዚህ ያ ጥያቄ ስትጠይቀው እኔ ጭንቅላት ላይም ጥያቄ ሆኖ መጥቷል ስትጠይቀው ማለት። ስለዚህ የሰጣት መልስ ለጥያቄው ተገቢ የሆነ መልስ መጽሐፍ ቅዱስ እንደዚህ ነው ብሎ ለጥያቄው መልስ ሰጥቷል። ይሄ ነገር ለተገቢ ቀጥተኛ መመለሱ ተመችቶኛል ያልኩ። ምክንያቱም አንዳንድ ሰዎች አሁን የሆነ ጠይቂውና
እንደመመለስ ሌላ ጥያቄ ይጨምራል ወይም ደግሞ ወደ ጎን ለመውሰድ ምናምን ይሞክራል አብዛኞቹ። ስለዚህ እሷ እንደጠየቀቻት ጥያቄ መልሷ በእነሱ በሚለው የእነሱ የኛ እንደዚህ ይላል ብሎ ቀጥ ያለና ሀሪፍ መልስ መልሷል። በሱ በእኛ ቢለው በቁርአን ወይም በእኛ ነው። ግን እንደዛ አጎቴ አሁን እኔ እሷ የጠየቀችው ጥያቄ ረጅምና አሰልቺ ነበረ፣ የእፎይ መልስ ማለት ነው። ምክንያቱም አሁን እሷ ያለችው ለምን ብለህ ነው መስዋዕት ከፍለዋል ኢየሱስ ብለዋል። ከዛ በቃ ገነት ነው የሚገባው አንድ ሰው በቃ ምክንያቱም አስቀድሞ ለነሱ ብሎ ሙተዋል አይደለ? ይሄ ጥያቄ ነው የጠየቀችው። ይሄ ጥያቄ ሊመልስላት አልቻለም። በእኔ በኩል ነው የምልህ። አሁን ወይኔ ልንገራ አንተ ታሳምረዋለህ ስለምታውቀው ማለት ነው። እኔ አሁን አንቺ አልተመቸኝም እንዳለሽ ሲጀምር እሷ ጥያቄ መጀመሪያ ምንድነው ኢየሱስ ክርስቶስ ማነው ስለ ሞትን ወይም ደግሞ ያደናችሁ ኃጢአት የእናንተ ኃጢአትን የተሸከመው ያዳነው ምን ኃጢአት ሰርታችሁ ነው? ቀጣይ ደግሞ የሰቀሉት ምን ኃጢአት ሰርታችሁ ሳይሆን እና የእናንተ ኃጢአት እሱ ከተሸከመ እናንተ ምንም ወንጀል ብትሰሩ ራሱ ኃጢአት አትገቡ ማለት ወይ? እሱን የጠየቀችው ከአዳም ጀምሮ ሲልሲላውን አወራረድ ነገራት። እንደዚህ ብሎ መጡ፣ እንደዚህ ብለው ወረዱ። ከዛ ይሄን አትም ተብሎ ይሄን ተከለከሉ። ከዛ ሁለተኛ ትውልድ ኢየሱስ ክርስቶስ ከመጣ በኋላ ያ ጸጋ ወይ ደግሞ ያንንትናዊ እንደዚህ ነው ብሎ መለሰላት። ያ ከመለሰላት በኋላ ይሄን ትክክል መልሰልኛል ብላ ወደ ሁለተኛ ጥያቄ እንደሄድ ምን አለች? ጸጋው ምንድነው ብላ ወይም ደግሞ ኢየሱስ ክርስቶስ ኃጢአታችሁን ወይ መሐል ያትገኝ ኢየሱስ ክርስቶስ ኃጢአታችሁን ከተሰራላችሁ ለምን ሁለት ሞት አይላ ግልጽ አድርጎ ጠይቀው ስለወሰው ሁለት ሞት መልሷላታል። ሁለት ሞት አንዱ ለምን ትሞታላችሁ ብላ ጠየቀች። አሁን ይኸው ከጥያቄ እየጨመረሽ መጣ ያለችው ይሄ አንደኛ የጥያቄ አመጣጥ እንትን አይደለም፣ ስነ ስርዓት ስቴፕ የሚባል ነገር አለ። ለሱም ደግሞ የሚያስፈልገው ብሎ አሁን መጨረሻ ላይ የሙልቂያ ማለት ስንነሳ ኢየሱሳውያን ተብለን እንነሳለን ወይ ደግሞ ሌላ ጠንካራ አካል ይሄ ስለምንደክም ስለሚረበን ምናምን ብሎ መልሶለታል ትክክል የሆነ። ስለዚህ የሱ ያመለሰው መልስ ደግሞ እኔ እንደጠየቀችው በመጽሐፍ ቅዱስ የሚለው መልሶለታል። እንደኔ በቁርአን ግን ይሄ ጥያቄ ለኔ ቢሆን እንደኔ በቁርአን ሌላ ሊሆን ይችላል መልሱ በርግጥ ወይም ደግሞ ቁርአንና መጽሐፍ ቅዱስም የሚገናኝበት እና ሃይማኖት ደግሞ ከሌላ ሃይማኖት አተማሳሰል የኛና የእናንተ ተመሳሳይ ነው ስትል ነበር። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለሁ ኩፉወን አሐድ። እኛ የምናምነው ይሄንን ነው እንጂ ኢየሱስ ክርስቶስ ነው በቃ። ስለዚህ እሱ የምታምን ከሆነ ከክርስቲያን ጋር ምንም የሚያገናኘን ነገር የለም። አይደለም በሰው ስላሴ ያምናሉ፣ በኢየሱስ ክርስቶስ ያምናሉ። በምን መልኩ ነው ከኛ ጋር ሊመሳሰል ይችላል? ዝም በል እፎይ። አሁን ምን ያስቆጣሽ? ተረጋ ብለሽ አንደኛ ውሪ ተረጋጊ መጀመሪያ። እኔ ሙስሊም ነኝ። ማንም ሃይማኖት ራሱን የቻለ ሃይማኖት ነው ያለው። ስለዚህ ምን ያልኩኝ ከማንም ጋር ሊመሳሰል አይችልም። አረባ አላህ እኔ ያልኩት ልንገርሽ። አሁን ለጠየቀችው መልስ የሰጣት አሁን ምንድነው ስለ አባታችን አዳም ከጀነት የተባረሩበትና ከዛሳ ወርደው ኃጢአቱ ምናምን ብሎ አውቅታለኝ። እኛ በዚህ ላይ ተመሳሳይ ነው ያልኩት። አትብላ ተብሎ አባታችን አዳም እንደበላ ከዛ ሞላ እቺ በመብላቱ ደግሞ አላህ ወደ ምድር ልካለው ብሎታል። ይሄ ስለሌላው ምናምን አይደለም ማውራለኝ፣ ስለ ኢየሱስ ክርስቶስ ስለእንትና ነው አይደለም፣ ስለ ቁርአን አሁን ያወራው ስለእንትኑ አንዳንድ ፓርቶች ሳይቀር አብዛኛውን ያልኩ ደግሞ ሙሉውን ተመሳሳይ ነው አልኩ። ስለ አዳም ብቻ ስለ አዳም መውረድና የቻይ መብላቱን ነው ትክክል። በእኛም ራሱ እንደዚህ የሚላል ነገር ጨምረት ይችላል፣ ችግር የለውም። የሚያመሳስል ነገር አለው ትንሽ አለው። አንዳንድ ነገሮች ደግሞ ተለያይቶ ሊሆን ይችላል እንጂ አንድ ነው። ስለ አንድ ማለት ነው። በሽር ሱራ 2 በቀራ 34 እስከ 38 አንብቡት። ሱራ 7 ከ15 እስከ 20 ምናምን አካባቢ፣ ሱራ 20 ሱረጣ የሚባለው ከ117 እስከ 125 አንብቡት። አንድ ነው ታሪኩ። አዳም በገነት ውስጥ እንዳበላ ይባላል። ሴጣን መጥቶ ያሳስተዋል፣ ይጎተጉተዋል። እንዳቀርባት እንዳነካት ከበላ ትኩሳት ይነካሃል ምናምን ተብሎ ይባላል። ነገር ግን ከበላ በኋላ ልብሱ ይገፈፋል፣ ቅጠል ወስደው ይደርባሉ። ታሪኩ ተመሳሳይ ነው። እኔ ቃልኩ ጋዛ ዘፍጥረት ከተነሳው ጋር እኮ እኔም እንደዛ ማቀው ታሪክ አይት መሐሰል ስላለ እኮ ለዛ ነው ተመሳሳይ ያልኩት እንጂ ፐርፌክት ነው። አሁን ሰው ቆዳለው ነው ስለወሰደች እኮ ነው ተይምላል ያለው። አንደኛ ነገር እፎይ አንዱ ነገር ልንገርህ፣ እኔ ልጠይቅ ምናምን አይደለም የመጣት ማህሙዳችን አትንካልን። በስነ ስርዓት መጣ አንተ ጋር እንድንማር እንድታስረዳን ማናውቀው እንድናከፈለግ መማር እንችላለን። ግን በመሐመድ ግን አትምጣብን በቃ። ማዳም እኔ አሁን ምን አየሽ? እኔ ጋር ምን ጥፋት አየሽ? እስቲ እስካሁን ድረስ ካየሽ ውስጥ ምን ሳጠፋየሽ?
ከዛሬ ምንም ጥፋት አላየሁብን። አሁን መጥቼ እንደሚያደርጉት ታውቂያለሽ። በቃ ሃይማኖትህን አክብር። ሃይማኖታችን አክብረን ደግሞ የሚለያየን ነገር አንድ ለማድረግ ደግሞ ተከባብረን ተሳስበን ተፈቅረን ነው እንጂ አንድ አቆሽሸህ አንድ ከበላይ አድርገህ የሚሆን ነገር የለም። እና አላደርግም ማዳምዬ። አሁን ያው ደክሞኛል፣ ቀስ ብዬ ለማውራሽም አልጋዬ ሊወጥቼ ነው። አሁን ብዙም ማውራት አልችልም። እና ይመጡና ይኸውልሽ ራሳቸው ተሳድበው ከዛ የሆነ ነገር ጣል ስታደርጊባቸው ተሰደብን ይላሉ። እኛም እኮ ይሰማናል። እኛም መጥተው እኛን ሲሰድቡን፣ የእኛን አምላክ ሲሳደቡ፣ የእኛን ነቢያቶች ሲሳደቡ ይሰማናል። ልክ እንደዛው ማለት ነው። የእናንተ ንጽጽር የሚሰሩት በጣም ባለጌ ናቸው። እንዴት ባፋቸው እንደሚስተዳዱ ማለት ነው። ልክ እኛ ነካ ስናደርጋቸው ይያዝ ይፈለጥ ይቆረጥ ይላሉ። ይሄ አይሽ ጥላት የሚጀምረው ከራስ ነው። ለዘመናት ሲሳደቡ ስለኖሩ በቃ አሁን ነካ ሲደረጉ ፎይ እንደዚያ አዋጣም እህታችን እና እንደዛ ነው። እና ወዳችኋለሁ። ደግሞ ውሻ አለ አንተ ሰውዬ አጎቴ በሽር ውሻ እኮ አይፈቀድም በእስልምና። አልፎ የሚሄድ ነው አጋጣሚ እንጂ የኛ ውሻ አይደለም፣ ነጃሳ ነው። ውሻ ነጃሳ አይደለም ውሻ ግን ነጃሳ ነው ብላችሁ እናንተ ናችሁ እንጂ ነጃሳ የሆነበት ምክንያት ምንድን ነው? ጎበዝ ጥሩ ጥያቄ ነው። ተውና ውሻው ሳይሆን ነጃሳ ሳይሆን አፉ ላይ ቅባት ነገር አለች አይደል? አፍንጫው ላይ እሷ ከነካ ያው ከፍል አድርገህና ማስረጃ ካመጣልኝ አሁን ለምታወራው ሁለተኛ ስለ እስልምና ማላወራም። በዚህ በውሻ ጉዳይ ላይ ለአንድ ወር ያህል ተነጽጽር አቆማለሁ። አዲስ አምጣልኝ እስኪ አፍንጫው ጫፏ ላይ ነች የሚል ነጃሳ ነች የሚል እሷ ነጃሳ ናት የሚለው ነው። ነብዩ የተናገረውን እንደዛ ብሎ አዲስ አምጣልኝ እስኪ። እሺ ነገ ምናልባት ከጠይቀኝ እንዳልኩ ብዙ ምቀቱ ስለሌለኝ ለድሮ እሱ ደግሞ ለዛ ብቻ ሳይሆን ከኛ እንኳን ከራሳችን ከሰው ልጆች የሚወጣ ነጃሳ ነገርም አለ። አጎቴ በሽር ውሸት ነው፣ ዋሽተዋችኋል። ሴጣን ነው ውሻ ነው የሚለው። የሺ አፍንጫቸው የጥቁር ውሻ እና የነጭ ውሻ ይለያያል። ለምን የሚለያይ? ሁሉ ውሻ ነው እንጂ እኔ ረስቼው ነው እንጂ አውቀዋለሁ። ይሄንን ችግር የለውም። አሁን አለ መሰለህ በትክክል አውቀዋለሁ። ረስቼው አትፍረድ፣ ችግር የለውም። አመጣልሃለሁ እኮ አልኩህ። እኔ ጠይቄ አመጣልሃለሁ እያለሁ አይደለ? ለምን መሰለህ አታመጡ? ለምን እንደማታመጡ እንግዲህ ነብዩ አዘዘው ነጥሎ በመጀመሪያ ሁሉም ውሾች እንዲገደሉ አዘዘ። ከዛ በኋላ ጥቁር ውሾች እንዳለ እንዲገደሉ አዘዘ። ከዛ በኋላ ደግሞ ጥቁር ውሾች ሆነው አይናቸው ላይ ነጠብጣብ ያለባቸው እንዲገደሉ አዘዘ። አንተ ስጠይቀው ውሾች ሁሉ በከለራቸው አይለዩም ማለት። ልክ እንዳንተ አይሻ ምናለች? ጥቁር ውሻ ለምን ከነጭ ውሻ ተለየ? ለምንስ ከቀዩ ተለየ ስትል ጥቁር ውሻ ሴጣን ስለሆነ ነው ያላት። ስለዚህ አፍንጫው ላይ የትኛው ቁርአን ነው እንደዚህ ያላት? የትኛው ቁርአን ነው? አዲስ ነው። ችግር የለም። ቆይ አሁን ማዳት ያኔ ልንገርሽ፣ አሁን ሜቢ ከራሳችን ነው የምንጠይቀው። ስታይ ዝም ብለሽ እንደዚህ የሚል አለ ብሎ አይደለ? እሺ ከራሳችን እንጠይቅና አሁን እኔ ሸኻል ነገር ልሄድ ነው ስለ ውሻ በደንብ አድርጌ ነጃሰነቱ ሐዲስ ምናምን ልጠይቅ ነው። ከዛ ጠይቀ በኋላ ነገ አሁን እፎይ መጥቼ ሳወራ ይሄ እንደዚህ ውሸት ነው ያልከኝ ይሄ እንደዚህ ነው ብሎ ምለው እንጂ የትኛው ሐዲስ አገኘው የትኛው ቁርአን አሳየኝ ይሄ የልህ እንትን ነው። አሁን አንሱ አረ ችግር የለም የሆነ ሐዲስ ያልሆነ ወይ ደግሞ አምጥ ቢሳይሽ የምታደርግ ነገር የለም። እንጠይቅ ችግር የለውም። ይሄ በሽር ወይ ጭራውና አፍሩ እንደገና ደግሞ ውሻ ቤት ውስጥ አታሳድጉ አላለም። የራሱ ቤት ማሳደግ እንችላለን። አይቻልም። ቤትሽ ውስጥ የእንትን ውሻ ብቻ እኮ ነው የሚፈቀድልሽ። መላእክት አይገቡም ቤታችን። ከቤታችን ወደ በራችን ግቢያችን ውስጥ ግን ውሻ ማሳደግ እንችላለን። መላእክት አይገባም ቤት ነው የተባለው። ምክንያቱም ንጃሳ ነገር ስላለ ሁሉም ደግሞ ንጃሳ ነው። ልክ ነው ማዳምዬ። ማዳም የአፍንጫው ላይ ነጃሳ ስላለ ነው የሚለው ከጊዜ በኋላ የተፈጠረ ነው። ውሸት ነው እያልኩሽ ነው። ውሸት ነው ስለ እኔ መረጃ ሳይኖረኝ አይደለም። እኔ ልሽው እርግጠኛ ካልሆን አልናገርም። አላውቀው ከሆነ ብቻ ነው እንደ ስለዚህ የራሴ ያመጣልሃለሁ። በቃ እንደዛ ነው አምጥታችሁ በቃ እሱ ነው የሚጠበቅባችሁ። እኔ ደግሞ እርግጠኛ ስለሆንኩ እንደማታመጡ ስለማለት ነው። ካመጣችሁት ግን
እሺ እናመሰግናለን። ነበረን ቆይታ ደህና ደሩ። ችግር የለውም። ፎየ ነገ ትገባለህ አይደለ? ፎየ በቃ ልገባ እችላለሁ። ካልገባውም ነገም ተነገ ወዲያም አለውኝ። ችግር የለውም። እሺ እንገናኝና ችግር የለውም። ሐዲሱ ወይም ቁርአኑ ወይም መስራጃ ምን ነው የሚል ምናምን በጠይቄ በደንብ እንናገራለን። ችግር የለውም። ቁርአን ላይ ያለው ስለ ውሻ የሚያወራ አንድ ክርስቲያኖችና አይሁዶችም የሚሳደብበት ክፍል አለ። እያለከለኩ ምላሳቸውን አውጥተው እያለከለኩ እንደሚሮጡ ውሾች የሚመስል ሚል አለ። አንደኛው ደግሞ ሱረት ካፍ ላይ ያለውን ካወቀው በዋሾች ውስጥ ያደሩ ስንት ናቸው የሚለው አለ አይደለ? የውሾቹን ቁጥር እሱ አለ። ስለ ውሾች የተናገረ እነኛ ናቸው። ከዛ በዘለለ ስለዚህ ስለ ነጃሳነት አፍንጫ ጋር የተያዘ ቁርአን ላይ የሚያወራ ምንም የለም። ሐዲስ ላይም ግን በዚህ ጉዳይ ላይ ስለ አፍንጫው ቆሻሻነት የሚያወራ ወፍ ምናልባት ግን ሙፈሲሮቹ ልብ በል የሐዲስ ሙሐዲሳን ነው የሚባሉት ሙሐዲሳኖች እነሱ ከጊዜ በኋላ እንደዛ የጻፉት ሊኖር ይችላል። ከዛ በዘለለ ግን ነብዩ ጳውሎ ውሻ እንደዚህ ያለበት I don't think so 7 ጊዜ ካጠቡ ምናምን ነገሮች አሉ። አንተ የምትለውም ሊሆን ይችላል። እኔ እኮ ተቃራኒ እየሆንኩ ሳይሆን ልጠይቅ ነው ያልኩህ። ገብቶሃል? ጠይቁትና ቼክ አድርገው። ነብዩ ነጥሎ በከለር ያስቀመጠው ለምንድን ነው? የጥቁር ውሻ እንደዚህ ምናምን ሳይሆን ጥቁር ውሻ ሴጣን ነው ያለው። ስለዚህ ኤቭሪ ጥቁር ውሻን ግደሉት ነው ያለው። ምክንያት ተብሎ ሲጠየቅ አይሻ ነች የጠየቀችው። ምክንያት ስትለው ምክንያቱም ጥቁር ውሻ ሴጣን ነው ትላለች ይላታል ማለት ነው። ሶሪ እሺ ጠይቃለሁ። እሺ ወንድም ቼክ አድርገው። ለማንኛውም እሺ ቴንኪው። ለማንኛውም እሺ ባደሩ መልካም አዳር። ሪፖርት ይቁም አለ እንደዋለው ኡስታዝ እንዴት ነው? እንዴት ነው? አለን እግዚአብሔር ይመስገን። አሪፍ ትምህርት ነበረ። እናመሰግናለን ኡስታዝ፣ በጣም እናመሰግናለን። ቁም ነገር ሚስራ ሚስራ አይተሻል አንቺ ከርኮም አድርጋት ሚስራ ሚስራ እናንተ 8 ሰዓት ሆነ ገባን ብዬ እኮ በግድ ነው ያስገባኝ እኮ የክርስቲያን የሚባል እኔ በእናትህ ደክሞኛል ምናምን አልገባም ብዬው እንኳን ገባለን። አሪፍ ነበር። በቃ እንቅልፍ እያሳጣችሁኝ እኮ እረፍት እየነሳኝ በጣም ነው የሚደክመው ታውቃላችሁ። ላይቭ ላይ መቆየት እና የሌለ ደክሞኝ ምናምን ነገር እና አልገባም ብዬው በእናትህ ብሎ አስገብቶኝ እኮ ነው። ጥሎኝ ደግሞ ላይሻላለም የሚደብረው ነገር ከሚገርመው ነገር ማለት ነው። እሱ ከ6 ሰዓት አያልፍም እኮ እሺ አፍተር በቃ ይጣለ ተናገሩ በቃ እሺ መልካም ነገር ተጣጣላለህ። ኤኒዌይስ እንመለስና ወደ ቶፒካችን። እሺ ቶፒካችን ላይ ስቲክ እናድርግና ወደ ቶፒካችን ስንመለስ አላህ ለገሃነም ቃል ኪዳን ገብቶላታል። አላህ ከገሃነም ጋር ምንድን ነው እሱ እንደዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው? ለገሃነም ማለት ለምን እንደዚህ ሊያደርግ ቻለ? ገሃነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብላው ደግሞ እግሩን የሚከት ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ መሄድ የፈለገው? ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላህ ፍጥረትን ፈጥሮ አልጨረሰም ማለት እስ አንችልም ወይ? ገነትን ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባላት ሰዎች ኃጢአት ካልሰሩ ከምድረ ገጽ የሚያጠፋቸው ከሆነ ሉክ እኛ አላህ በባህሪው መሀሪ አይደለም ብለን እንላለን። የአላህ ምህረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ 3 ቀን 4 ቀን ያህል የገባንበትን ቶፒክ ታስታውሳላችሁ። የአላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምህረት እንደሌለው አሳይተናል።
ያንን የሚያሳይ ደግሞ በባህሪው መሀሪ ያለመሆኑን የሚያሳየው ምንድን ነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ልክ ኃጢአት ማይሰሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም ነሰሰርሊ ኃጢአት ማይሰሩ ሁሉ ሰው ሁሉ ኃጢአት ማይሰራ ከሆነ ገነት ገሃነም ባዶ ትቀራለች ማለት ነው። ገሃነም ይገባ ይጠፋል። ስለዚህ ያለው አማራጭ አላ ምንድን ነው? ምንም ኃጢአት ማይሰሩ ከሆነ ቃል ኪዳኑ እንዳይፈርስ አንቺን በሰዎችና በጅን ይሞላሻል ያለውን ቃል ኪዳን ለመጠበቅ ሲል እንዳለ ያጠፋቸዋል። ከዛ ኃጢአት በሚሰሩ ይተካቸዋል። በጣም አስቂኝ ማለት ነው። ማፉ አለ። አቤት አለሁ። እንኳን ደህና መጣህ። አልሐምዱሊላህ ረቢል ዓለሚን። እሺ አላህ ለገሃነም ቃል ኪዳን ገብቶላታል አይደለ? አሁን እያነሳ የነበረው ሱረቱ ሳዒዳን ነው አይደል? አዎ ገብቶላታል። ብዙ ቦታ አለ። ዛሬ ብቻ ሳይሆን ሐዲስም ላይ ቁርአንም ላይ አይ ቲንክ በጣም ብዙ ቦታ ነው ያለው። እስኪ ምንድን ነው የተረዳው? የሚገባው እንትን ከሃዲ ብቻ ነው። እሺ ከሃዲ ነው ብቻ ነው የሚል የለም። ብቻ የሚል የለም። ምክንያቱም ሱረቱ መርየም ላይ ደግሞ 71ኛው አያ ላይ አንተ ራስህ እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደመወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ፣ ምክንያቱም ከገባችሁ በኋላ ገሃነም ይገባል ይላል። ከገባችሁ በኋላ ስትወጡ ገሃነም መልሶ ይጎላል። ስለዚህ እንዴት እንደሚያደርግ ሌላ ባይዝድ የሆነ እንትን አለው። ምክንያቱም ገብተው የሚወጡ ከሆነ ውችስ ጉድለት ያመጣል አሁንም ማለት ነው። ወይንም አላህ ከእግሩ አልፎ ሰውነቱን መግባት አለበት ያንን ክፍተት ወይንም ስፔስ ለመሙላት ማለት ነው። እዛ ውስጥ ከመሄዳችን በፊት ለገሃነም ምን አይነት ቃል ኪዳን ነበር የገባላት? እነዚህ ከሃዲዎችም ምናምን እንደሚሞላ ቃል ኪዳኑ ከሰዎች እና ከጂኒ ገሃነምን መሙላት ነው አይደለ? አላማው እኮ ግን የካዱትን ነው። እሺ ችግር የለው። የሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ ሱራ 7 188 ክፈትልኝ ክርስቲያን። ቀለል ካለውን ጀመረ ሶሪ 178 ነው 88 ነው ያልኩህ 78 ማለት ነው። ይቅርታ ኖ ለምን ትመለሳለህ? 178 ማለት ወደ ኋላ ነው እንዴ? ምን አይነት ሰው ነው? ረባላቸው እሺ አንብበው። ለምን እንደሳቅ አልገባኝም። አንብበው እና ቀጥል። 78ን ያ አላህ የሚያቀናው ሰው ቀን እርሱ ነው፣ የሚያጠመውም ሰው እነዚያ ከሳሪዎች እነሱ ናቸው። ስለዚህ አላህ የሚያቀናው ሰው ቅን ይሆናል አይደል? የሚያጠመውስ ከሳሪ ነው። ቴንኪው። ቁጥር 79 አንብብ። 179 ከፍ አድርገው። ጋኔንንም ከሰዎች ብዙዎችን ለገሃነም በእርግጥ ፈጠርን። እነርሱ ለምንድን ነው የፈጠራቸው? ብዙዎቹን ለገሃነም በእርግጥም ፈጠርን። ቴንኪው። ስለዚህ አላህ የሚያቀናው ቅን ይሆናል፣ የሚያጠማው ጠማማ ይሆናል። ብዙዎችን ለምን ፈጠራቸው? ለገሃነም። ፐርፐዝሊ የፈጠራቸው ለምንድን ነው? ፐርፐዝሊ ለዚህ ብቻ አይደለም።
ከጋኔ ወገን ደህና ናችሁ? ፈጠርን። ስንት ወረው ነው የፈጠሩት? ባይዘ ምክንያቱም ሉክ አንድ ያስመርልኝ ክርስቲያን አንድ ያስመርልኝ ፈጠርን ምትለዋል። ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን። ገና ሲፈጥር ኢንቴንሽኑ አላ ምንድን ነው? ለገሃነም ነው። ኢማጂን። ምክንያቱ ደግሞ ምንድን ነው? እሱ ሱራ 2:24 ክፈትልኝ። አይሽቶ በእናንተ እምነት አሁን እንትን ሙስሊም ገነት ይገባል? አልገባም። አሁን እኮ አይደለም። ይኸውልህ አሁን ደግሞ በብዛት ያለው ምንድን ነው? ኢስላም ነው አይደል ያለው? ኢስላምም በብዛት የተፈጠረው ለምንድን ነው? ለገሃነም ነው ማለት ነው በአንተ አባባል። አይደለም። መጽሐፍ ቅዱስ ነው ምን ይላል? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በእርሱ የሚያምን እንዲድን ካለ በኋላ ቁጥር 18 ላይ ላልተቀበሉት በእርሱ ለማያምኑ ግን አሁን ተፈርዶባቸዋል ይላል። አሁን ሲል አሁን አንተ ያለህበት የምትቀበል ከሆነ ትድናለህ። አሁን አንተ ያለህበት ማትቀበል ከሆነ ይፈረድብሃል። አላህ ግን ኢንቴንሽናሊ አሁን ሳይሆን ገና ያኔ ሲፈጥር ነው። ሲፈጥር ያኔ ልዩነት አለው። እንደዚህ ይልሃል እዚህ ጋር ያለው ባትሰሩትም ፈጽሞ አትሰሩትም ማለት ነው። ልብ በል ባትሰሩትም ፈጽሞ አትሰሩትም ምን ማለት ነው? ይሄን አማርኛ ፍታልኝ እስቲ። ባትሰሩትም ፈጽሞ አትሰሩትም እና ማለት ምን ማለት ነው? ባትሰሩ ፈጽሞም አትሰሩም እና ያችን መቀጣጠያዋ ሰዎችና ድንጋዮች የሆነችውን እሳት ተጠበቁ ለካሪዎች ተደግሳለች አለ። ባትሰሩትም አለ። እሺ ባትሰሩት ፈጽሞም አትሰሩትም እና አለ። ሁለቱ የሚጋጩ ናቸው ወዳጄ። ስለዚህ አንተ ምንም ማድረግ አትችልም ማለት ነው። ለማንሽ ገሃነም አስቀምጦልሃል። ምክንያቱስ ገሃነምን ቃል ኪዳን ገብቶልሃልና። ገሃነም መሙላት አለባት የለባትም? ምንም አልገባኝ። ገሃነም መሙላት አለባት የለባትም? ገሃነምን ቃል ገብቶላታል። ምን ሊያደርግ ነው ቃል የገባላት? ወደ ገሃነም ግባልኝ ክርስቲያን፣ ሐዲሱን አሁን ሊያወጣልኝ። ሎክ ምንድን ነው ቃል የገባላት ስንል ቅድም ያሳየው ይሆናል። ምን ገና ኢንቴንሽኑ አላ አላማው ምንድን ነው? ገሃነምን መሙላት ነው። የሰው ልጅ ሲፈጥር እኛ ስንፈጠር የተፈጠር ነው መልካሙን ስራ ለማድረግ ሲሆን ከዛም የክብሩን ወራሾች ለመሆን ሲሆን፣ አንተ ግን ስትፈጠር ወይ ለገሃነም ወይ ለገነት ገሃነምን መሙያ ኢንቴንሽኑ ከዚህ አንጻር ነው። እናንተ ከፈጠረ በኋላ እኮ ተጸጽቷል። ቆይ ተረጋጋ። አራዳ ይህ መረጋጋት ሳይሆን እኛ የተፈጠር ነው ስትል እኮ ነው። አዳምጣች ናሬትድ አነስ እንደተረከው the prophet said the people will be thrown into the hellfire ሰዎች ወዴት ይወረወራሉ አለ? ወደ ገሃነም። ማነው ይህንን ያለው? ነብዬ የአብደላ ልጅ ማለት ነው። and it will say are there any more to come ከዛ ምን ትላለች? ገሃነም ደግሞ ሌላ የሚመጣ አለ የቀረ አለ ብላ ትጠይቃለች። ሱራ 50:30 ላይ till Allah puts his foot over it and it will say ቃቲ enough እስከ መቼ ድረስ ሰዎችን እያነሳ ወደ ገሃነም ይከታል። የሆነ ታውቃለህ ምናምን ሸክም ተሸክም እንትን ወደ መኪና ላይ የሚጭኑ አሉ። ብድግ እያደረጉ እየወረወሩ መኪና ላይ ሲያስገቡ ምናምን አይተሃል። ልክ እንደዛ ብድግ እያደረገ ወደ ገሃነም ይከተሃል። ያው እኔ ያለው የሚያልኩት አዲሱ ነው የሚለው the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይወረወራሉ አለ። ብድግ እያደረገ ውርውር ያደርጋቸዋል።
ገሃነም ደግሞ ምን ትላለች? የቀራለ ትለዋለች። አላህ እያነሳ ወደ ገሃነም ይከታል። መጨረሻ ላይ አልሞላ ትላለች፣ እግሩን ይከትባታል። በቃኝ ጠገብኩ ትላለች ማለት ነው። ስለዚህ አላህ ስፔስ እና ፕሌስ የሚይዝ አካል ነው። ቦዲ አለው፣ ሊዳሰስ ሊነካ የሚችል የሆነ ስፔስ ኦኮፓይ ሊያደርግ የሚችል መሆኑን ከዚህ እንረዳለን። ምክንያቱም ገሃነም ራሱ የሞላችሁ በሱ እግር ስለሆነ እግሩን ካወጣ ገሃነም ትጎላለች። ገሃነም ከጎደለኝ ደግሞ የአላህ ቃል ኪዳን ይፈርሳል ማለት ነው። አላህ ደግሞ ሊሚትድ የሆነ አካል እንዳለው የተገደበ አካል እንዳለው ከዚህ ከተረዳ አሁንም እንደምንረዳው በምድር ላይ እንደሌለ ስለምናቅ በዛቱ። ስለዚህ አላህ ኢተርናል የሆነ እግሩ ገሃነም ውስጥ ተገትሮ ነው የሚቀረው። አንድ ይሄ። ሁለተኛ በዚህ መጠን ለምንድን ነው እሱ ለገሃነም ቃል ኪዳን መግባት የፈለገው? አላህ ሰዎቹ ምንም ኃጢአት ባይሰሩ ያጠፋቸዋል። ነሰሰርሊ ገሃነምን እሞላሻለሁ ብሎ ከእሷ ጋር ቃል ኪዳን ስለተገባባ ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ የግዴታ ገሃነም የሚገባ ስለሚጠፋ ሰዎቹን አጥፍቷቸው ኃጢአት በሚሰሩ ይተካቸዋል ማለት ነው። አላህ ለምንድን ነው በባህሪው ቅድስና ንጽህና የሌለው? ለምን ሰዎች ኃጢአት ሰርተው ገሃነም እንዲገቡ ለገሃነም የዚህን ያህል ፕሪቪሌጅ ለምንድን ነው የሰጣት? ማለት ምን የምታደርግልን ነው ገሃነምን እንዲወደዳት? በእግሩ እግሩን ከቶ አልሞላ ስትለው የመጨረሻ በቃ እግሩን ከቶ እስኪሞላ ድረስ የተወዳጃት በፍቅር የወደዳት ለምንድን ነው? ሜቢ ብታስረዳ ይመስለኛል። ያ ምን ይላል አንብቦ የሚሞላው እግሩን ሲጭንባታል። ምንም አልገባኝም። እግሩን ከቶ እኛም አልገባንም። እንትን እያወራን የነበረው እኮ ስለ እንትን ነው አይደለ? ስለ ገሃነም፣ ስለ አሁን ደግሞ ስለ እግር ምንድን ነው? አላህ እኮ አላህ እግር እንዳለው አታውቅም? አላህ ገሃነም ውስጥ እግሩን ከቶ ነው የሚሞላት። እግሩን ሲጭንባ ገሃነም በቃ ይሞላው ትላለች። ምክንያቱም ሊሞላ ቃል ኪዳን ገብቷል። ያንን ቃል ኪዳን የሚፈጽመው ደግሞ በእግሩ ነው። ምክንያቱም ሰዎች ይከታል ሊሞላለት አልቻለም። በባህሪው መሀሪ ስላልሆነ አላህ እሱ ወደ ገሃነም ሰዎችን መላክ ነው። ቃል ኪዳን ከገሃነም ጋር ስለተጋባ ማለት ነው። ስለዚህ መጨረሻ ላይ የሚሞላው እግሩን ገሃነም ላይ በማድረግ ነው። ስለዚህ አንተና አላህ ገሃነም የምትሞሉት ለምንድን ነው ቢባል ያው አላህ አስቀድሞ ቃል ኪዳኑን በማድረጉ አንቺንና ሰዎችን ገሃነምን ሞላሻለሁ የሚል ቃል ኪዳን ስለገባ ነው። በምንና በምን? በሰዎችና በጅኒ። ከዚህ ከምንረዳው ሀዲሱ ላይ ሉክ ሰዎች ናቸው ወደ ገሃነም የሚወረወሩት። ሀዲሱ ልብ ብለህ ያው ቁርአኑ ላይ ቅድም እንዳሳየውህ ገሃነምን ቃል ኪዳን ሲገባላት አንቺን በሰዎችና በጅኒ ሞላሻለሁ ብሎ ነበረ። እዚህ ጋር እንደምታየው ግን ፕሮፌት ሴድ ፒፕል ዊል ቢ ስሮን ኢንቱ ሄል ፋየር ነው የሚለው። ሰዎች ናቸው ወደ ገሃነም የሚወረወሩት። ከዛ ሞላሽ ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት፣ ሰዎች ናቸው። ሰዎቹ ገቡ። ከዛ መጨረሻ ላይ እሱ ይገባል፣ ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሀዲሱ እንደምንረዳው ሰዎቹ ገቡ የሚቀራለ አለች። ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። ያላ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝተኸኝ ከሆነ በእናትህ እየተሳደብክ እኮ ነው። ኖ አይደለም፣ መልስ እናሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዝኛውን ተርጉምለት ወደ አማርኛ።
ሰዎችን ከጂኒና ከአጋንንት እንትኑን አሳየው 179 አይ ቲንክ 179 ላይ ቅድሚያ ይህንኛው ሀዲሱን ተርጉምለት ነው ሀዲሱን ተርጉምለት ወደ አማርኛ። ሰው ነው ይላል እዚህ የራስህን አምላክ ሰው ተብሎ ተገለጸና የእኛን አምላክ ሰው ነው ይላል። ቤቱ ጋር ነው ችግር የለውም። ማፉ እነሱን ተዋቸው። እነሱ እንትን እያሉ ከሆነ ተዋቸው። ከኔ ጋር ብቻ አሬድ አንተ እኮ ያልተባለውን ነው ተወራዊት አለ። እስኪ ሰው የሚለው ፒፕልስ ይላል እዚህ ጋር። ቆይ አንዴ አይ ቲንክ ትራንስሌተር አድርግልህ። እስኪ ትራንስሌተር አድርገው። የቱ ጋር ነው የሚለው? እስኪ ሰው እሺ ነቢዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም ይጣላሉ እና ከዚህ በኋላ ያው እንትና ተጨማሪ አለን ትላለች ጀሃነም። ይሄ ቁርአን አንቀጽ ላይ ያለ ምዕራፍ 50 ቁጥር 30 ማለት ነው። አላህም በእርሷ ላይ እስኪያደርግ እግሩን በእሱ ላይ እስኪያደርግና ቃቲ ወይም ደግሞ በቃ እስኪል ድረስ ማለት ሰዎች ማፉዬ አንዴ ሱራ 32:13 ክፈትልኝ። ማፉ ግልጽ እንዲሆንልህ ገሃነም የምትሞላው በሰዎችና በጂኒ ነው አይደለም? ማፉ ጀሃነም የምትሞላው በሰዎችና በጂኒ ነው። ግን ስለ እስልምና ብዙም አላውቅም። ያው እንደዚህ ላለላ በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር፣ ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያሳስት የሚችለው ደግሞ ጂኒ ወይም አጋንንት ነው። እንደኛ አስተምሮ ሰዎች እምነታቸውን ቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው። ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በማ በሰዎችና ገሃነም በምንድን ነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው ከአስር ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ ምን ትላለች? በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች። በምድር ውስጥ በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዛም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን፣ ሰማንም፣ መለካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው የሌለ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለ ነው። እሺ አላህ ከሆነ ተናጋሪው
ቅድም ስናይ ሀዲሱን ደግሞ አንዴ ክፈትለት። ሀዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ አለች። ከዛ አላህ መጣና እረ አለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ አለች። ልብ በል ከሰዎች እና ከጅኒ ሞላለው ነው እንጂ ያለው በእኔ እግር ሞላለው አላለም። በእኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጅኒ ነው ማለት ነው። ገብተዋል? ያው አዲሱ ደግሞ እንደምታየው the prophet said ነብዩ እንደዚህ አለ the people will be thrown into the hellfire and it will say ከዛም እንደዚህ ትላለች are there any more to come የቀራለ ትላለች ሌላ ተጨማሪ የሚመጣለ ትላለች till Allah puts his foot over it and it will say ቃቲ enough እስክትል ድረስ። አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል። ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ። ኦኬ፣ ሰላም ናቸው? ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን አልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ተመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ? እኔ ፈተና ሆነች ያልሆነች ነው ምን? ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኝ። የምፈልገው የፈተና ናት ስልህ ለምን መሰለህ? አንተ እዚህ ጋ ገነትና ጀሃነብን በአንተ የምልኮ ማለት ነው። ሰላም ድምፅ አለ የሚረብሽ ድሪስ አለ ሚታርገ ድሪስ ሚዩት አድርግ እባክህ ድሪስ። በኑሪ ቱርኪ ሆነብህ ኢድሪስ፣ እባክህን ሚዩት አድርገለት። ኔትወርክ ያስቸግራል። እባክህ ሚዩት። አሁን ቀጥል ሳሊም። ሲሆን ምንድን ነው እናንተ ጋር ማለት ነው ሁለት ነገሮች አሉ አይደለ? ሲኦል መሐመድ እየተቀጣበት ያለው የኃጢአተኞች መቀጫ ነው። አሁን ወደ አዲሱ ቶፒክ ተመለስ። እናንተ ጋር ሲሆን መሐመድ ያለበት ቤት ነው ሲኦል ማለት ለኛ። አዳምጠኛ ሲሆን እናንተ ጋር አለ አይደለ? አዎ መሐመድ ያለበት ቦታውን ሲኦል ይባላል። ሲሆን እናንተ ጋር ለምንድን ነው አሁን ሲሆን የሚባለው ነገር እነማን ናቸው የሚለውበት? እናንተ ጋር በእናንተ ያስተምሮ ማለት ነው። ነገርኩ እኮ መለስኩልህ። ወደ ቶፒኩ ተመለስ። ኖ በእናንተ ያስተምሮ ሲሆን ማን ነው የሚገባበት ነው? እሺ በእኛ ነገርከኝ፣ ችግር የለውም አይደለ? ግን በእናንተ እሺ ሲሆን ለምንድን ለተፈጠረችው እናንተ ጋር ሲሆን የሚለው ነገር በመጀመሪያ ደረጃ ሲኦል ተፈጠረች አልተፈጠረ የሚባል የለም። የመቀጫ ቦታ ነች። ለማን ነው? ያን ደግሞ እንደ መሐመድ አይነቱ እንደ ነብይ አይነቱ እና ተከታዮቻቸው ሐሰተኛ ነቢያትም ያሉበት የሚቀመጡበት። አንተ እንደ እስልምና ሆነ የመለስክልኝ ነው፣ ግን በእናንተ እያልኩህ ነው። በእናንተ ለምንድን ነው ተፈጠረችው ነው እያልኩ ያለሁት። እየነገርኩህ እኮ ነው። እኔ ደግሞ
እሺ እንዴት ነው? መቀመጫ ቦታህን ራስህን የሰራኸው እግዚአብሔር አስቀድሞ የፈጠረልህ ሳይሆን እንደናንተ ከዛ ቃል ገብቶ እንደዚህ ሞላሻለሁ ያለ ሳይሆን አንተ የፈጠርካት ነች። አንተ የተለየህባት ቦታ ነች። ከእግዚአብሔር ምርቅባት ነች። ስለዚህ ከእግዚአብሔር ምርቅባትና ከሴጣን ጋር ህብረት የምታደርግባት ቦታ ነች። ያቺ ደግሞ ለምሳሌ አንተ ነብይህ የምትከተል ከሆነ ከእግዚአብሔር ትርቃለህ፣ ወደ ሴጣን ህብረት ትሄዳለህ ማለት ነው። ወደ እግዚአብሔር ከእግዚአብሔር ርቀህ ወደ ሴጣን ህብረት ስታደርግ ያ የተመቸ ቦታ ላንተ ከሆነ ምርጫው ያንተ ይሆናል ማለት ነው። ሴጣን ሜይ ቢ ኳስ ሊያጫውትህ ይችላል። ዊደን ነው በገሃነም ውስጥ ምን